አማራንን እኛ ወደዚህ ትግል እንድንገባ የተደረገና ተገደን ነው። ወደ ትግሉ እንድንገባበት የተደረገው የአማራ የማንነት ጥያቄ ስንጠይቅ አንቀጽ 39 ንዑስ 5 ላይ መንግስት ባወጣው መሰረት የአማራ የማንነት ጥያቄ ጠይቀናል። ለነገር ግን የህወሓት ዓላማና ስትራቴጂ አማራንና ኦርቶዶክስን ለማጥፋት ወይም የአማራን ዝርያት ለማጥፋት የታሰበና የታቀደ በመሆኑ የአማራ የማንነት ጥያቄ መመለስ ሲቻል የአማራን ህዝብ ቆመጥና ብሬን ታንክና መትረጊስ ይዘው የአማራን ህዝብ መግደል መጨፍጨፍ ተጀመረ። ከዛን ባሻገር ይሄንን አማራ ነኝ የሚል ሰው በጉልህ እየለቀምን እንገላለን ተብሎ በትግራይ ተወላጆች በህወሓት ባለስልጣኖች እና አሁንም በትግራይ ብሔራዊ ደህንነቶች ይሄን የአማራ ንጹህ ተወላጅ ህዝብ ማሳደድና መያዝ መግደል ማሰር ጀመሩ። አማራጭ ስናጣ ተገደንኛ ከመሞት ወይስ ላለመሞት ውሳኔያችን ወስነን አሁንኛ በዚህ በጫካ ላይ የግድ አስፈላጊ የሆነ ምላሽ ለመስጠት ተገደንኛ ወደ ጫካ ላይ ገብተን አሁን የትጥቅ ትግል መስርተን ለ25 ሚሊዮን የአማራ ህዝብ ቢቻል ማድረግ ያለብንኛ በቅርብ ቀን ይሄ የአማራ የማንነት ጥያቄ ወይም የአማራን የማንነት ጉዳይ የአማራው ህዝብ በራሱ ፍላጎት ወደ አንድ እንዲመጣ የማድረግ ስራ መስራት ነው። እንሰራዋለን ብለን አስበንም ነው ስራ የጀመርነ እና አጀማመራችንም ይሄ ነው። እሺ አጀማመር አድማጮቻችን ቀደም ብለን እንደገለጽነው አሁን የጥያቄና መልስ ጊዜ ይኖረናል። እንግዳችን አሁን በቴሌፎን መስመር ከኛ ጋር ይገኛሉ። የዛሬው እንግዳችን ኮሎኔል አለበል አማረ ባላሉ። ኮሎኔል አለበል አማረ ጤና ይስጥልኝ። በኢትዮጵያነት ሬዲዮ ቃለ መጠይቅ ለማድረግ ባቀረብነው ጥያቄ መሰረት በሰዓቱ በመገኘቱ በአድማጮቻችን በሬዲዮ ዝግጅትና በራሴ ስም ከበረ ምስጋና እያቀረብኩ በቀጥታ ወደ ጥያቄና መልስ እንሻገራለን። ይሰማዎታል? ጤና ይስጥልኝ ኮሎኔል አለበል አማረ። እሺ አመሰግናለሁ። እኔም ለዚህ ቃለ መጠይቅ በሬዲዮናችሁ ስላቀረባችሁና ስለጋበዛችሁኝና ሐሳቤን ለህዝብ እንዳካፍል ድልን ስለተሰጣችሁኝ በጣም አመሰግናለሁ። እሺ ኮሎኔል አለበል አማረ እንግዲህ በዚህ በሶሻል ሚዲያው የሚተላለፉትን ዜናዎች የሚከታተላሉ። የኢትዮጵያ ጉዳይ በየጊዜው ምስቅልቅሉን የሚያወጡ ኃይሎችም አሉ። በተለይ ደግሞ አንዳንድ ታሪካዊ ሆኑ ግንዛቤዎችን ይዘን ያለፍናቸው ነገሮች እንደገና እየተነሱ ውይይት እየተደረገባቸው ነው። ለዛሬው ለመጀመሪያ ጥያቄ ማነሳው ሰሞኑን በሚዲያ ላይ አንድ ነገር እየተነግሯል። ይሄው ምንድነው በግንቦት 7 የዛሬ 8 ዓመት ገደማ ከደጋፊዎቹ $500 በሚሰበስብበት ጊዜ አንድ ቃል ገብቶ ነበር። ይሄው ቃሉ በ6 ወር ውስጥ ሚሊሊክ ግቢ ታገኙናላችሁ የሚል ጥሪ ምላሽ ነበር የሰጠው። ይሄን ተስታኮ አዲስ አበባ አንድ መፈንቅለ መንግስት ሙከራ ተደርጎ ነበር። የበዛ መፈንቅለ መንግስት ሙከራ ለመከራ የተዳረጉ መኮንኖች አሉ። ጣፈንታቸው እንደሆነ ማናቅም። ግን ይሄንን መፈንቅለ መንግስት እኔ ነኝ ያጠናቀርኩትና ቢከሽም የኔ ስራ ውጤት ነው አለሁበት እጄ ብሎ ሰሞኑን የግንቦት 7 አመራር ተጠሪ ከሆኑት አንዱ በሰፊው ገልጸውታል። እርስዎ በዛ ጉዳይ ላይ ስለነበሩበት መሸማያት መኖር ምስክርነት መስጠት ስለሚቻል እስኪ ሰፋ አድርገው ይንገሩ ለኢትዮጵያ አድማጮችም ሆነ ሌላም ለሚከታተለው ይሄ ነገር እውነትነቱ ምን ያህል ነው? ግንቦት 7 ያጠናቀረው ያን መፈንቅለ መንግስት። እሺ አመሰግናለሁ። እንግዲህ ያው እኔም በተለያየ ጊዜ ይሄን ጉዳይ ሰማዋለሁ ከተለያዩ ሰዎች እና በተለይ ደግሞ አሁን
ጠቀስካቸው የድርጅት ሰዎች አመራሮች በተደጋጋሚ የዛ ድርጊት የባለቤትነት ጉዳይ የኛ ነው የሚል ነገር በተደጋጋሚ ሰማለሁ። ከዚህ ቀደም ይህን ጉዳይ ለአንድ የሶሻል ሚዲያ ጋዜጠኛ ወይም ደግሞ ቃለ መጠይቅ ላይ በግልጽ ለማስቀመጥ ሞክሬያለሁ። እንግዲህ ጉዳዩ ያው ቀደም ተብሎ ከ8 ዓመት በፊት የተጀመረ ስራ ነው። ያ ስራ በዋነኛነት ባለቤቶቹ አሁን በስር ላይ የሚገኙ እና ከስርም ውጭ ያለን የተወሰኑ ሰዎች አለን። በጣም ጥቂት ሰዎች በጋራ ሆነን ለረጅም ጊዜ ስንመክርበትና ስንዘክርበት የነበረ ስራ ነው። ምናልባትም በዋነኛነት ወደ ድርጅት ወይም ወደ ተደራጀ አስተሳሰብ የገባ ነው በ1997 ምርጫ ፍጻሜ በኋላ ነው። ምክንያቱም ምርጫው ብዙ ነገሮችን በኢትዮጵያ ውስጥ ስለለወጠና የወያኔንም ጸረ ሕዝብነትና አምባገነንነት ጸረ ዲሞክራሲያዊነትና ፍጹም የሆነ በዛ ሀገር ላይ አገዛዙን በኃይል ለማስቀጠል የመጨረሻው መልኩና መገለጫው ሆኖ ስላገኘ ነው። ያን ስርዓት መቀየርና መለወጥ እንዳለበት ስርዓቱን በመለወጥና በመቀየር ደግሞ በተለይም ደግሞ ውስጥ የነበርን ሰዎች የአማራ መኮንኖችና የአማራ ምሁራኖች በጋራ ሆነን ይሄንን ስራ ማክሸፍ አለብን። የስርዓቱ ዋነኛም የጥቃት ሰለባና ኢላማ የአማራ ህዝብ ስለሆነ እና ያንን ሁኔታ ደግሞ በሚገባ ስለተረዳና ስለተሻወቅ በጥንቃቄ ውስጥ ለውስጥ ሰፊ አደረጃጀት አድርገን ስርዓቱን መቀየር አለብን የሚል እንቅስቃሴ ነው ከ97 ጀምሮ ያደረግነው። ራስን የቻለ በጣም ሰፊ እቅድ የኦፕሬሽን የጥናት እና የተለያዩ እቅዶች የነበሩት ስራ ነው። በነገራችን ላይ ያው ብዙ ጊዜ መፈንቅለ መንግስት ይሉታል። እኛ ግን መፈንቅለ መንግስት አልነበረም ያ ስራ። መፈንቅለ መንግስት እኔ እንደሚገባኝ አንድን በስልጣን ላይ ያለ ቡድን ወይም ደግሞ ግለሰብ አስወግዶ የግለሰቡን ወይም የቡድኑን ስልጣንና ኃይል መቆጣጠር መቀማት ነው እና መልሶ ስልጣኑን መያዝ ነውና እንደዛ አይነት ዓላማ አልነበረንም። የኛ ዓላማ በስልጣን ላይ ያለውን ኃይል ወይም መንግስት በኃይል በማስወገድ የተሻለ ህዝባዊ የሆነ መንግስት የሚመሰረትበትን ሁኔታ ማመቻቸትና በኢትዮጵያ ውስጥ ያሉ የተለያዩ የህብረተሰብ ክፍሎችና አካሎች ተመካክረው ዘክረው የሚያቋቁሙት እውነተኛ የዛን ሀገር የወደፊት ዕጣ ፈንታ የሚወስን ስርዓት የመተካት ሰፋ ያለ ዓላማ የነበረን ስብስቦች ነን እንጂ እንዲሁ ዝም ብሎ ወንበር ለመቀማትና ለመሻማትም የታሰበ አልነበረምና መፈንቅለ መንግስት እየተባለ የሚወራውም በመሰረተ ሐሳቡ እኛ ከነበረን አስተሳሰብ በጣም የማይሄድና ተገቢነት የሌለው ነውና ህዝባዊ አብዮት ወይም የህዝብ ለውጥ ለማምጣት ነበር እንቅስቃሴያችን። ምክንያቱም መፈንቅለ መንግስት ቢሆን ኖሮ እንደዛ ሰፊ የሆነ ስራ እና አደረጃጀትም አይጠይቅም ነበር። በጣም በተወሰኑ ምርጥ በሚባሉ አካሎች የተወሰነ ወንበር ላይ ያለን 1 2 3 ግለሰቦችን በማስወገድ ስራው ሊሰራ ይችል ነበር። ያ ግን መሰረታዊ የሆነው ለውጥ እንደማያመጣ ስለምናቅና ስለገባን አጠቃላይ ስርዓቱን በማስወገድና ሌላ አዲስ ስርዓት በመመስረት ላይ ያለን እንቅስቃሴ ነው የነበረንና ያን ሁኔታ እንግዲህ ከዛ ጀምሮ ስንሰራ እና እያጠናከርን መተን መጨረሻ ወደ ተሻለ እድገትና ለውጥ በምንቀርብበት ሰዓት የሪሶርስ ችግር በከፍተኛ ደረጃ ገጠመን። ምክንያቱም በጣም ብዙ ሰው ነው ሞቢላይዝ አድርገን የነበር፣ ብዙ አካባቢዎችንም ሸፍነን ነበር። በጣም ብዙ ስራ ተሰርቶ ስለነበር መጨረሻ የሪሶርስ ጉዳይ በጣም እያነቀን ሲመጣ የኔ ሪሶርስ ሊያግዘን የሚችል የተወሰነ ኃይል የተደራጀም ያልተደራጀም ኃይል ማነጋገር አለብን ብለን ብዙ ሰዎችን አነጋግረናል። ብዙ ድርጅቶችን ምናምናቸውን አነጋግረናልና በዛን ጊዜ አነጋገርናቸው ግለሰቦችም በተወሰነ ገዛ የሚያደርጉልን ሰዎችም አሉ፣ ቡድኖችም እንደዛ አሉ። ራሳቸውን እስካሁን ያላስተዋወቁ ይሄን ድጋፍ አደረግን ያላሉና በዛን ጊዜ እንግዲህ ከቀረብናቸው ቡድኖች አንደኛው የግንቦት 7 ድርጅት ጥቂት አመራሮች ናቸው። ማለት ከ2 እና ከ3 የማይበልጡትን
ነበር ያነጋገርናቸውና እነሱም በዛን ጊዜ የኛን እንቅስቃሴ በሪሶርስ ለመደገፍ ዝግጁ ሆነው በዛ መንገድ ነው አፕሮች ያደረግናቸውና የተደራረግነውና ሁለት ጊዜ ያልበለጠ ግንኙነት ነበር። እንግዲህ በዛ በኩል ያደረጉት የተወሰነ አስተዋጽኦ አለ። አስተዋጽኦውን መካድም አይገባም። ምክንያቱም ይሄ ታሪካዊ እውነታ ስለሆነ የተወሰነ የሪሶርስ የገንዘብ አቅም ሰጥተዋል። ከዛ ውጭ ያለው በተለይ ሀገር ውስጥ የነበረው የፖለቲካ እንቅስቃሴውና አመራሩ የወታደራዊ እንቅስቃሴውና አመራሩ አጠቃላይ እቅዱ ኦፕሬሽናል እቅዱ ሁሉ በራሳችን አቅምና በራሳችን ውሳኔ የተደረገና ሲደረግ የነበረ ነገር ነው። እንግዲህ የአንድ ድርጅት ባለቤት ነኝ የሚል አንድ አካል ከእቅዱ ሁሉ ጀምሮ በአመራሩን በሁሉም ነገር የተሳተፈና ቀጥ አመራር የሰጠበት መሆን አለበትና ራሱን የቻለ ሀገር ቤት ይሄንን ኃላፊነት ወስዶ የሚንቀሳቀስ ህጋዊ አካል ነበረ። እንዲያውም ያ ህጋዊ አካል ሁለት ቡድን ነው። አንድ የሲቪል ቡድን ነበረ፣ በሲቪል በጣም ጠንካራ የሆኑ የአማራ ወጣቶች የሚመራ፣ ሌላው ደግሞ የዚህ የሚሊተሪ አርሚድ የሆነው ግሩፕ ነበር። እሱም በሌሎቹ የሚሊተሪ ኦፊሰሮች የሚመራ ሁለቱን በማቀናጀት ነበር በመጨረሻ ወደ ጥሩ መልክ እየሄድን የነበርና እንግዲህ በዛ አጋጣሚ እነሱ የሪሶርስ መነካካት ተፈጥሯል መጨረሻ ላይ ማለት ይቻላልና እንግዲህ የነን ሁኔታ ይመስለኛል እንግዲህ ሚዲያውም ወያኔም በዚያው አጋጣሚ የግንቦት ሰባትን ስም ያወደቅ ተጣጥሶ ደጋግሞ ስለተጠቀሰ ይሄንኑ በመጠቀም ይመስለኛል አሁን ጠቅላላ ስራው የኛ ነው ወደሚል ነገር እየተሄደ ያለ። ግን ይሄ ታሪካዊ እውነታዎች ስለሆኑ የነሱንም ሚዛን መጠበቅ ይገባል። ነገር ግን የባለቤትነት ጉዳይ ግን የነሱ ሳይሆን የሌላ አካል መሆኑን በዚሁ አጋጣሚ ላረጋግጥልህ እፈልጋለሁ። ይሄ በጣም ጥሩ ነው አለበል። እንግዲህ ይሄ ካሁን ቀደም የሰጡት ምላሽ ሆነ በውይይት ያልሰጧቸው ማብራሪያዎች የዛሬውም ቢሆን በቂ መሰለኝ። የጉዳዩ ባለቤት ህይወታቸውን ለመሰዋት የተዘጋጁ ኢትዮጵያን ወደ ተሻለ አስተዳደር ለማሸጋገር የተወጠነ እንደነበር ነው። በውጭ ያሉ በዲያስፖራው እንግዲህ ያሉ ድርጅቶች ደግሞ ለራሳቸው ሁሉና ይሄንን ተግባር አለንበት ብሎ ቢሉ መሟገትም አያስፈልግም። እንግዲህ ከዚህ የበለጠ ሀቅ ሊቀርብ አይችልም። መልካም ነው። ወደሚቀጥለው ጥያቄ እንሸጋገር። ሁለተኛው ደግሞ ጥያቄ እንደዚሁ ከዚህ ከግንቦት ሰባት ጋር ተያያዘ ነው። በዓለም ውስጥ ተበትነው አሁን የግንቦት ሰባት አመራሮች አንዳንድ ማብራሪያዎች በሚሰጡበት ጊዜ ያፍልምታም ይሆን ይችላል። በተለይም ግንቦት ሰባት እንደምናውቀው ከልዩ ልዩ ነጻ አውጪ ድርጅቶች ጋር ተቃቅፎ ነው የሚሰራው። የአፋር ነጻ አውጪ ድርጅት ጋር ይሰራል፣ አብሮም ግንባር ፈጥሯል፣ ከኤልኤፍ ጋር ከሲዳማ ከሌሎችም ጋር። የአማራው ጉዳይ በሚነሳበት ጊዜ ግን የመረረ ጥላቻ ነው ያለው። አማራው መደራጀት ይቃወማል። እርግጥ አማራው መደራጀቱና ለሁሉናው ትግል ማድረጉ የግንቦት ሰባትን አመራር ኤፍሬም አደቡን አበበ ቦጋለን ወይንም ነአምን ዘለቀ ወይንም ፕሮፌሰር ብርሃኑ አይጠይቅም። በራሱ ህልውና ላይ የራሱ ነው ወሳኙ። ግን ይሄን የከረረ አቋም ከሌሎች የጎሳ ድርጅቶች ጋር አብረው እየሰሩ የአማራው መደራጀት ለምንድነው አምረው የሚታገሉበት ምክንያት? ሰሞኑን በአውስትራሊያ እንደተደመጠው ከሆነ በተለይም ደግሞ አንድ ከቤልጂየም የሚገኘው ማቦጋለ የግንቦት አመራር ይሄንን ነገር አክርረው በአማራው ጉዳይ ላይ የጥላቻቸውን ገልጸዋል። ለምንድን ነው ይሄን እንደዚህ እንዲቀጥል የምንፈቅድበት ምክንያት ምን ማድረግ አለበት? እኔም ጉዳዩን ያው ተከታትየዋለሁ። ከምን ተነስተው እንደዛ አይነት የአማራን መደራጀት ስሬትሊ የመቃወምና የማውገዝ ስራ ውስጥ እንደሚገቡ ብዙም አይገባኝም። እኔ እንዲያውም የአማራው መደራጀት በኢትዮጵያ አንድነትና በኢትዮጵያ ስም ለቆሙ ኃይሎች ትልቅ ድጋፍና ብርታት ይሰጣል ብዬ ነው የማምነው ለዓላማ እስከቆሙ ድረስ። ቢኮዝ የአማራ ብሔርተኝነት ከኢትዮጵያዊነት ጋር የታረቀ ነው። ምንጊዜም የተጣላ ብሔርተኝነት አይደለም። የኦነግ ብሔርተኝነት የኦብነግ ብሔርተኝነት ከኢትዮጵያ ጋር የተጣላ ብሔርተኝነት ነው እኔ እስከማውቀው ድረስ እስካሁን ድረስና እነኚህ ሰዎች የኢትዮጵያን አንድነትና ሉዓላዊነት የተቀበሉና ለዛም የቆሙና የሚታገሉ ከሆነ የአማራው ብሔርተኝነትም ለዚህ ትልቅ እገዛና ጉልበት የሚሰጥ ስለሆነ
ከማንም በፊትና በላይ የአማራን መደራጀት በመልካም ነገር መመልከትና ማየት የሚገባቸው ይመስለኛል። ለዓላማ ከሆነ በትክክለኛ ለዛገር አንድነትና ለዋላዊነት የቆመ ማንኛውም ኢትዮጵያዊ ድርጅት የአማራውን መደራጀት እጅግ በጣም በመልካም ሁኔታ ማየት አለበት። ብዙዎቹ የአማራ ያልሆኑ የተለያዩ ምሁራኖችና የተለያዩ ሰዎች ይሄን ጉዳይ በጣም በፖዚቲቭ ሲመለከቱት ነው የማየው። ጥሩ ነው እናንተ ከተደራጃችሁ ዞሮ አማራን ለመገንጠል አማራን አገር ለማድረግ ሳይሆን ከሌሎቹ ህዝቦች ጋር ብሔር ብሔረሰቦች ጋር በመተባበር ኢትዮጵያን ለመመስረት ትልቅ ጉልበት ይኖራቸዋልና በርቱ ነው የሚሉንና በጣም ትክክለኛ ናቸውና ግንቦት ሰባት ሰዎች ይህንን የአማራ መሰባሰብ በከፍተኛ ደረጃ እንደ አንድ ትልቅ ስራ አድርገው እየቀሰቀሱበት እንዳለ እየተመለከትን ያለ ነው። እኛም የአማራን ህዝብ በተለየ መንገድ ጥቃትና ውርደት እየደረሰበት ያለ ህዝብ ስለሆነ ራሱን ለመከላከል መደራጀትና በአገሩ ጉዳይ ላይም የበኩሉን አስተዋጽኦ እንዲያበረክት ተግተን የምንሰራ ሰዎች ይሄን ጉዳይ ዝም ብለን የምናልፈው ነገር አይሆንም። ከምን አንጻር ተነስተው ነው ይሄን ጉዳይ እያራመዱ ያሉ የሚለው ነገር በሚገባ መመከትና እውነቱን መንገር ያስፈልጋል። ይሄ የጎንዮሽ ትግል ነው። ይሄ ወያኔን ከመታገል በላይ ለምን ተቃዋሚ መታገል አስፈለገ የሚል ጥያቄ ሊነሳ ይችላል። መታወቅ ያለበት ግን እነሱ ናቸው ይሄን ነገር እየጀመሩት ያሉ። ዝም ብለው ወያኔን በመታገል የአማራን መደራጀት ሳይነኩ ቢያልፉ ጥሩ ነበር። እኛም አማራውን በማደራጀትና አማራውን ኃይል በማጠናከር ወያኔን በማስወገድ እነሱንም እንዳንድ ወገንና አጋር አድርገን ለመሄድ እንንቀሳቀስ ነበርና እነሱ ይሄን ጉዳይ በቀዳሚነት የኛን መደራጀት እያወገዙት እስካሉ ድረስ እኛ ደግሞ እነሱ ትክክለኛ እንዳልሆኑ አሁንም ማሳየት ያለብን ይመስለኛል። እኔ እንደሚመስለኝ ከሆነ አንደኛ የአማራው ህዝብ አሁን በዚህ በተለይ ደግሞ በሁለት ዓመት ውስጥ ከፍተኛ የሆነ የመደራጀት የመነሳሳት የመንቃትና የመታገል ተፈላጊውን መስዋዕትነት ሁሉ እየከፈለ ነው ያለው። በግልጽ አማራነት ከፍ ብሏል። የሚደርስበትን ጭቆናና ልዩ ጥቃት ሁሉ ህዝቡ ተረድቶትና ተገንዝቦት ይሄንን ለመከላከል ከወያኔ ጋር ወደ ትክክለኛና እውነተኛ ወደሆነ ተጋድሎ ገብቷል። ስለዚህ ይህ የአማራነት ብሔርተኝነትና የበላይነት በዋነኛነት በራሱ በአማራ ልጆች በአማራ ኃይሎች ያለው እምነት እየጠነከረ ስለመጣ ይሄ ደግሞ እንደ ግንቦት ሰባት አይነቶች ድርጅቶችና በተለይ አመራሮቻቸው ከዚህ ከአማራ ብሔር ውጭ ስለሆኑ በብዛት ትንሽ የመደናገጥና የመፍራት ነገር የታየባቸው ይመስለኛል። እነዚህ ሰዎች እኔም ምለው የአማራውን ትግል እንዳለ ተቀብለው የበለጠ ግን በአካባቢያቸው በትውልዳቸው አካባቢ ስራ ቢሰሩና ህዝቡን ቢያነሳሱ ያቺ የምንመኛት ኢትዮጵያን ለመገንባት የተሻለ ጉልበት ሊኖር ይችላል ብዬ አምናለሁ። እኔና ጓደኞቼ እና ሌላው የአማራ ኃይሎች ሲታገሉ ሲንቀሳቀሱ ከሁሉም በላይ ወንድሞቻችን እህቶቻችን እያታገልን ነው። እነሱ እየታሰሩ እየተገረፉ እየደሙ እየቆሰሉ አይዟችሁ በርቱ እያል በየአካባቢያችን ሰፊ ስራ እየሰራን ነው። ለዚህ ውጤትና ድል የበቃ ነው። እኔ ብቻ ሳይሆን ሌሎችም የአማራ አክቲቪስቶች የአማራ ታጋዮች በየቦታው መስዋዕት የሚከፍሉ ሁሉም መራው ከወያኔ ጋር የራሳቸውን ቤተሰብ ጭምር ወደ ትግል አስገብተው ነው እየሰሩ ያሉ። ስለዚህ ማንኛውም የድርጅት አመራር ካለበት ከራሱ አካባቢ ከራሱ ቤተሰብ ከራሱ ወንድምና እህት ጨምሮ ወደ ትግል ማስገባት አለበት። በዚህ መንገድ ከሆነ በጣም ትክክለኛና እውነተኛ የሆነ ስራ ይሰራል ተብሎ ሊታሰብ ይገባል። ከዛ ውጭ ግን ዝም ብሎ የሌላን የአንድን አካባቢ እንቅስቃሴ የራስ መጠቀሚያ ለማድረግ የሚደረገው እንደውም ከዛ አካባቢ አልፎ እንዲሁ በዓለም ደረጃ በደንብ ፋይናንስ አድርጎ ራስን በደንብ አድርጎ አቅዶ የሚደረግ የፕሮፓጋንዳ ስራ በጣም ክሽፈትን ወይም ውርደትን የሚያመጣ ነው እንጂ የሚጠቅም መስሎ አይሰማኝም። አሁንም በዚህ የመቀጠሉ ጉዳይ እየታየባቸው ስላለ ይሄን ነገር አቁመው ይሆናል በሚሉት መንገድ መሄድ አለባቸው። ከአማራ ኃይሎች ጋር ይበልጥ መቀራረብና መደጋገፍ ሂደቱን በተቃላ በፖዚቲቭ መመልከት ያለባቸው ይመስለኛል። ከዚህ በኋላ ምንም የሚመለስ የአማራ እንቅስቃሴ አለመኖሩን በሚገባ ማየትና መረዳት የሚገባቸው ይመስለኛል። እሺ አመሰግናለሁ። እዙ ላይ ስላክል አንድ ነገር ይሄ ጥላ ይሄ አብዛኛው ጊዜ አመራሮቹ ተነስተው የሚናገሩ በመግለጫቸው ላይ
ሻቢያን ያመሰግናሉ ሻቢያን ይሾማሉ ይክባሉ እና ምናልባት አማራው በዚህ በኢትዮጵያን ህልውና በመለከት የሚያነሳቸው ጥያቄዎች አንዱ ማዕከላዊ ጉዳይ ከሻቢያ ጋር ያለንን ሁኔታ ነው የሚመለከተውና ግንቦት ሰባት ምሽጉም ምንም ከሻቢያ ጋር እንደነበር ብዙ ተናግረው ገልጸዋል አሁንም እንደዛ ነው በአሁን በቅርቡ እንኳን አቶ ፍሬም አዴቦ ይሄንኑ በአውስትራሊያ አረጋግጠዋል እንደ ሻቢያ የሆነ ወዳጅ የለንም የሚል ነገርና ይሄ ቅራኔ መሰረታዊ ቅራኔ ነው የሚሉ አሉ በዚህ ላይ የሚሰጥ አስተያየት አለ አማራው በኤርትራ ጉዳይ ኤርትራ ላይ ተነስቶ የሚደረግ ትግል የህልውናችን ጸር ነው ብሎ አቋም ያዘ ወገን ስለሆነ በኢትዮጵያዊነት ማጠቃላይ ይሄን አይቀበለው እና ይሄው ሊሆን ይችላል ቅራኔው ሲያስፈታ እንግዲህ እኔ ማምነው ከሁሉም በላይ የኢትዮጵያ ህዝብ ነው እኔ ለቆንኩበትንና ማነቃውን ህዝብ ያማራ ህዝብ ነው ማምነው እና ትግሉን መደረግ አለበት ብዬ ማምነው እና ለውጥ ሊመጣ የሚችለው በዚህ ህዝብ ውስጥ የሚደረግ እንቅስቃሴ ነው ይሄንን አሁን ከሚደረገው የተለያዩ አማራ ውስጥ ቢደረጉ እንቅስቃሴዎችን ከሱ መማር እንችላለን ሁሉም ጀግኖች በየቦታው በተለይ በጎንደርም በጎጃም አካባቢ የከፈሉት ያለው ዋጋ በሻቢያ እየተረዱ እየታገዙ አይደለም በሱዳን እየተረዱ እየታገዙ አይደለም በራሳቸው በጎበዝ አለቃ እየተደራጁ ነው ወያኔን ያንቀጠቀጡ ያሉ ስለዚህ መተማመንና መመካት ያለብን ማመስገንም ያለብን ይሄንን በተጨባጭ በተግባር ዋጋ እየከፈለ ያለን አካባቢና ህዝብ ነው መሆን ያለበት እየማምነውና ብዙም ከኤርትራም ስለሚያዝ ነገር ከሌላም ስለሚያዝ ነገር የሚኖር ድጋፍ ይኖራል በቅርነት ከታሰበ ነገር ግን እንደው ዋና ወሳኝ አድርገን ሌላ ሻቢያን በኢትዮጵያ የማስወደድ ወይም ደግሞ ተቀባይነት እንዲኖረው የማድረግ ፕሮፓጋንዳ ሎቢ ለማድረግ የተቀጠርን ያስመስለኛል እኔ በበኩሌ ማለት ነው የሚደረገው ነገር ሻቢያን እኔ በሚገባ አውቀዋለሁ አንዳንዶቹ ከኔ በላይ የሚያውቁት አይደለም ሻቢያን ብዙ ተነጋግሬ ያለው ከነሱ ጋር በብዙ ጉዳይ ላይ በተግባር አይቻቸዋለሁ አውቂያቸዋለሁ ነገር ግን ለኢትዮጵያ አንድነት በተለይ ለሚደረገው ትግል ለአማራ ነጻነት ለሚደረገው ትግል ሻቢያ ይጠቅማል በየኔ አላስብም because የኢትዮጵያን አንድነት የአማራ መጠናከር በሻቢያ በኩል ትልቅ ስጋት አለ አማራው ከተጠናከረና ስልጣን ከያዘ የኢትዮጵያ አንድነት ከተጠናከረ የባህር በር ጥያቄ ነገ ከነገ በኋላ እንደሚነሳ በሚገባ ያውቁታል የኤርትራ የሉዓላዊነት ጉዳይ ሊነሳ እንደሚችል በሚገባ ያውቁታል ይሄንን ዝም የማወራው ሳይሆን ከነሱ ጋር በነበረኝ አታችመንት በደንብ የደረስኩበት ድምዳሜና ያወቅኩት በማስረጃ የማስደገፈው ሀቅ ስለሆነ ነው because ይሄንን አመለካከት ገና በትምህርት ቤት በህፃኖች ጀምሮ እየሰሩበት ያለ በጣም ትልቅ ስራ ነውና እኛ በብሔራዊ ጠላትነት ወይም ደግሞ በብሔራዊ ጥቅምነት ግብጽን በከፍተኛ ስጋት እንደምንመለከታት ሁሉ ሻቢያም የኢትዮጵያን አንድነትና ጥንካሬ በተለይም ደግሞ ያማራው ወደ አመራር መምጣት በዛ መንገድ በብሔራዊ ስጋት ነው የሚመለከቱትና በተቻለ መጠን የሚሰጉትን ስጋት ለመቀነስና ያቺ ሀገር በሚፈለገው መንገድ እንዳትጠናከር በጣም ተግተው ይሰራሉ ያን ማድረግ የሚችሉ ደግሞ ልክ ተቃዋሚዎችን በእጃቸው ሲያስገቡ ነው ራሳቸው እንደፈለጉ ይቆልፋሉ እንደፈለጉ ቁልፉን ይከፍታሉ ስለዚህ በትክክለኛ እንደው ለሀገርና ለህዝብ ለወገን ከቆምነ በሻቢያ በኩል ያለው ነገር ከጥቅም ይልቅ ጉዳት ነው የሚመጣው ሻቢያን በርግጥ አስገድደን በራሳችን ጥንካሬ በመንሰራው ስራ አስገድደን አቋሙን እንዲቀይር ፖሊሲውን እንዲቀይር ማድረግ እንችል ይሆናል ነገር ግን አሁን ባለው ሁኔታ የፖሊሲ ጉዳይ ስለሆነ ለተለያዩ ኃይሎች የሚኖረው አፕሮች አቀራረብም በዛው ልክ የሚመዘን ነው እንግዲህ ስራ ውስጥ ከ16 17 የሚያንሱ ድርጅቶች አሉ ከአንድ ድርጅት በስተቀር እንግዲህ ሁሉም በብሔር የተደራጁ ድርጅቶች ናቸው ይሄ በጣም ፕሮሞት ይደረጋል በብሔር መደራጀት ሁለተኛ ደግሞ በጣም ዋናዎቹ ማለት ይቻላል ከኢትዮጵያ መገንጠል የሚፈልጉ የኢትዮጵያን ሉዓላዊነት የማይቀበሉ ድርጅቶች ናቸው እነዚህ ደግሞ የበለጠ ይደጋገፋሉ በብዙ ነገር በበጀት በአቀራረብ በብዙ ነገር የሚደገፉ ናቸውና የሻቢያን ጉዳይ እንደ ዋነኛ አጋርና ወዳጅ አድርጎ መመልከት በጣም አስቸጋሪ ነው
እንደዛ ቢሆን ኖሮ እነሱ እንደሚያስቡት ቢሆን ኖሮ 17 አመት 16 አመት እዛ መቀመጥ ባላስፈለገ ነበር because ተቃዋሚ ሁሉ ጊዜ አጥቂ ነው መሆን ያለበት አጥቂ ነው እዛ ቁጭ ብሎ መከላከል የለበትም መመዘኛው እሱ መሆን አለበት ይሄን በሚገባ ያውቃሉ እነሱ ሻቢያዎቹ በደንብ በስነስርዓት ያውቃሉ ግን ወደሚሆነው ተከክለኛ መንገድ ተቃዋሚው እንዲገባ አይፈልጉም አይፈቅዱም አንድ ሰው ሲወጣ ሲገባ በእነሱ ቁጥጥር ውስጥና በእነሱ ፍቃድ ብቻ እየተመዘነ ስለሚደረግ በዛ በኩል ያለው እንቅስቃሴ ተስፋ የሌለው ነገር ነው ይሄ አሁን አይደለም ከዚህ ቀደም የተናገርኩት ነገር ነው ሌሎችም የተናገሩት ነገር ነው የዛሬ አመት 2 አመት 3 አመትም እንደዛ ነው የሚቀጥለው ምንም ለውጥ የሚመጣበት ነገር አይደለምና ዋናው ትልቁ ነገር ሀገር ውስጥ የሚደረገው እንቅስቃሴ ሀገር ውስጥ የሚደረገው እንቅስቃሴ በተጨማሪ በሌላው በተለይ ደግሞ በምዕራቡ ዓለም አካባቢ የሚደረገው የፖለቲካ ስራና የዲፕሎማሲ ስራ የበለጠ ከኤርትራ በላይ እንደውም ለውጥና ጫና ይፈጥራል በወያኔ ስርዓት ላይ ከዛ ውጭ ግን የሻቢያ ጉዳይ በሁለት ነገር ነው አንደኛ ከራሳቸው ኢንተረስት አንፃር ከፖሊሲያቸው አንፃር ፖሊሲያቸውን እስካልቀየሩ ድረስ የኢትዮጵያን ተነካሪ በምንም ታምር አይቀበሉም ሁለተኛ የአማራውን ወደ አመራር መምጣት ወይም ደግሞ መጠናከር እንደሱ ነው ስቲል አሁንም ወያኔ ነው እየገዛ ያለ ብለው እኮ ያምኑም የአማራው አስተሳሰብና የአማራው ቢሮክራሲ ነው አሁንም ወያኔን እየመራውና ያንቀሳቀሰው ያለ ብለው ነው የሚያምኑትና የሚያስቡት እና ከነዚህ አስተሳሰብ አንፃር በዛ አካባቢ የሚመጣው ነገር ጥቅምና ትርጉም አለው ብዬ አላምንም የበለጠ አገር ቤት ባለው ሁኔታ ላይ ጠንክረን መስራት ነው ለውጥ የሚያመጣ አሁን የታየው ነገርም እሱ ነው እውነታው ለመናገር 16 ድርጅት እዛ ተቀምጦ አንድ ጥይት እንኳን መተኮስ ሳይችል አገር ቤት የተፈጠረው በተለይ በአማራ በጎጃምና በጎንደር የተፈጠረው ሁኔታ ነው ወያኔን ያንቀጠቀጠው ወያኔ በመረጃም እንኳን ሊቆጣጠረው ያልቻለው እንቅስቃሴ ኤርትራ ውስጥ ያለውን ነገር ከሻቢያ በላይ ወያኔ በሚገባ ይቆጣጠረዋል በሚገባ የስለላ ድርጅቶቻቸው ከፍተኛ የሆነ የግንኙነት እንትን አላቸው ስርዓት አላቸው በተለያየ መንገድ በገንዘብም በዘርም በምንም አንድ ናቸውና ለዚህ ብዙ ማስረጃዎች ወደፊት መግለጽ ይችላል ስለዚህ እዛ አካባቢ ያለው ነገር እንዲሁ ዝም ብሎ የመጫወቻ ካልሆነ በስተቀር ወደ ትክክለኛና እውነተኛ ወደሆነ ትግል የሚያስገድ አይደለም በዚህ መንገድ ሻቢያን ፕሮሞት በማድረግ ካምፔን በማድረግ የሚንቀሳቀሱ ሰዎችም ተሳስተዋል ነገ ከነገ በኋላ እርግጠኛ ነኝ ይቅርታ እንደሚጠይቁ አልጠራጠርም በጣም ጥሩ ኮሎኔል ለበል በጣም እጅግ የጉዳዩን ቁልፉን እንትን ነው ያገኙት ምክንያቱም ኢትዮጵያዊነት ከነሻቢያ ጋር ያላጠናቀቀው ጉዳይ አለ ይህ ጉዳይ ያው ነገሞ ሰባት ተናግቷል በእነሱ በኩል ይሄንን የኢትዮጵያዊነትን ትግል ማደናቀፍ የሚደረገውን እንትን ዘላቂ ለማድረግ በየጊዜው ያነሱታል በዚህ ምክንያት ነው ሰሞኑንም በተደጋጋሚ ይሄንን የሻቢያንን እና መስግን ያሉ እንትን በየቦታው የሚናገሩት ለማንኛውም ይሄንን ጉዳይ መለከት ብዙ ስላልተሰራ በሌላ ጊዜ እንመለስበታለን ሐሳቡ ካሎት በሌላ ጥያቄ እንመለስበታለን ይሄንን አሁን ያነሱት ጉዳይ ዋና መሰረታዊ ጉዳይ ነው የኢትዮጵያን ወደፊት ጣፋንታ የሚወስን የኢትዮጵያዊነትን ትግል ማለት ነው አሁን ደግሞ ወደ እርሶ ጉዳይ ልመለስና ያለችን ደቂቃዎችን አሉ ትንሽ ደቂቃዎችን እርሶን ካሁን ቀደም የኢትዮጵያነት ሬዲዮ እዚህ ሬዲዮ ማለት ነው ጥያቄና መልስ አድርገን ነበር የዛን ጊዜ በአማራ ዲሞክራሲያዊ ንቅናቄ ተጠሪነት ውይይት አድርገን ነበር እና አሁን ደግሞ ከዛ ከድርጅት ውስጥ እንደሌሉ ነው እስከተረዳው ድረስ እርሶ ያብራሩት ካሉበትም በዛ ድርጅት ምንድነው አሁን ያለው ሁኔታ ከሌሉም ለምን ለመተው ወሰኑ አሁንስ በአሁኑ ወቅት በምን አይነት ድርጅት ታቅፈው ይሰራሉ የድርጅቱንም ዓላማና ስምም ለመናገርና ማስተዋወቅና የሚሰራቸውን ስራዎች ማስረዳት ቢችሉ መልካም ልክ ነው ከዚህ ቀደም ከ3 አመት አካባቢ በፊት ይመስለኛል ኢንተርቪው አድርጌ ነበር ከናንተ ጋር በዛን ጊዜ የአማራ ዲሞክራሲያዊ ንቅናቄ አመራር ሊቀመንበር ነበርኩ የአማራ ዲሞክራሲያዊ ንቅናቄን በ2010 ጥር ወር ላይ ነው የመሰረትነው ከኔና ጥቂት ጓደኞቼ ሆነን ኤርትራ ውስጥ ነው በዋነኛነት የመሰረትነው እና መስራቾቹ ከኤርትራ ውጭም አገር ቤትም የተለያየ የጎረቤት ሀገሮችም ነበሩ በነበረን የተለያየ ግንኙነት ዘዴ ተጠቅመን መሰረተው ድርጅቱን መሰረተው በዋነኛነት ኤርትራ ውስጥ የመቆየት ጉዳይ እንደማያዋጣ ግምት አስገብተን
በጣም በአጭር ጊዜ ከኤርትራ የምንወጣበትና የሰው ኃይላችን የአመራር ብቃታችንን ከዛ አካባቢ ውጭ ለማድረግ ታርጌት ያደረገ ነበር። ይሄንኑ መሰረት አድርገን የነበረውን አመራርም በዚህ ያዘጋጀን አገር ቤትም ብዙ እጃችን አስገብተን ስራ ስንሰራ ቆየንና በ2012 ዓመተ ምህረት ይሄንኑ ስራ የበለጠ ለማጠናከር እኔ ወደ ውጭ ወጣው። ወደ ውጭ ከወጣው በኋላ እዛ የነበሩ አመራሮችም ወደ አገር ቤትና ወደ ተለያየ ቦታዎች እንዲሻገሩ ትልቅ ስራ እንሰራ ነበር። ይሄን እንቅስቃሴያችን በመናረግበት ጊዜ ያው አስተናጋጅ የነበረው የሻዕቢያ ስርዓት በተለያየ መንገድ ያው ይቆጣጠረው ስለነበር እንቅስቃሴውን እነሱ የነበረውን ሁኔታ ከዛ ከኤርትራ እንዳይወጣ በኃይል ገደቡት። ያ ትክክል እንዳልሆነ ከነሱ ጋር በጣም ረጅም ጊዜ ውይይት ሳደርግበት ነበር። በእነሱ በኩል መሰረታዊ የሆነው የድርጅቱ ቤዝ እዚህ መሆን አለበት፣ አመራሩም እዚህ መሆን አለበት፣ አንተም እዚህ መሆን አለብህ የሚል በጣም ትልቅ እንትን አላቸው። ምክንያቱም ቁልፉን እነሱ መያዝ ነው የሚፈልጉት። በእኛ በኩል ያ ትክክል እንዳልሆነ ሊሰጡን የሚችሉ የተለያዩ በተለይ ሎጂስቲክ ድጋፍ አለ። ያን ድጋፍ እንዲሰጡን ከዛ ውጭ ግን የፖለቲካ አመራሩንና በተለይ ኦፕሬሽናል ስራውን ለኛ ተውት፣ እኛ ራሳችን እናካሂደዋለን፣ ጉዳዩም የኛ ነው፣ እናንተ ጉዳይ አይደለም፣ በተወሰነ ደረጃ መወሰን አለባችሁ የሚል በጣም በትልቁ አለመግባባት ተፈጠረ። ከዛ ዛም አካባቢ ያሉ ልጆች የኔን ጥያቄ ከፍ አድርገው አነሱት። መጨረሻ እዛ አካባቢ ያለውን የተወሰነውን ኃይል ሄደ ወጣ፣ በራሱ መንገድ የተወሰነውን በቁጥጥር ስር አዋሉት። ያ በሆነበት ጊዜ በመሀል ግንቦት 7 ገብቶ ከኛ ጋር የአማራ ዲሞክራሲያዊ ንቅናቄ ተዋህዷል ብለው ሌላ መግለጫ ወጡ። ያም ሌላ ችግር ነው። የሁለቱ የግንቦት 7 እና የሻዕቢያ መቀናጀት ነበረ፣ ተንኮል ነበረው። እሱም በሚመለከት ያው ትክክል እንዳልሆነ እዛም አካባቢ ያሉ ልጆች በምንም ታምር ያንን እንደማይቀበሉ የደረሰባቸውን ሁሉ ነገር ተቀበሉ። ምግብ ሁሉ እስከ መከልከል ተሄዶ ነበረ። መጨረሻ እኛም በተለያየ መንገድ ያንን እንቅስቃሴ ስንቃወምና ስናወግዝ ስለነበረ ያ እየጠነከረ ሲሄድ እንደሚጎዳቸው ሲገባቸው ያው እዛ አካባቢ ያሉትን ሰዎች ዝም ብለው እንደ በቁም ስራ አድርገው ግን ዝም ብለው በካምፕ ወሰኗቸው። የወጣውም ኃይል ወጣ። ያን የወጣውንና ሌላውን ኃይል ይዘን እኔ ደግሞ ከውጭኛ ያው እንቅስቃሴ ላይ ነበር ነው። እንደገና ከተወሰነ ጊዜ በኋላ ከ2 ዓመት በኋላ እንደገና ሁኔታውን ምናልባት ተረስተው ሊሆን ይችላል ብዬ በተለይ በዚህ በአማራው ላይ ተፈጥሮ በነበረው እንቅስቃሴ ሻዕቢያዎቹ የፖሊሲ ለውጥ እንዲያደርጉ የአማራው እንቅስቃሴ አሁን ከሁሉ ጋር ከመቼውም ጊዜ በላይ በጣም ከፍ ብሏል። በአማራው በኩል ሻዕቢያ ፖሊሲ ካስተካከለ አብሮ ለመስራት ዝግጁ ነው፣ ፍላጎት አለውና እናንተም ይሄን ተገንዝባችሁ ለኛ እንቅስቃሴ ከቻላችሁ ድጋፍ ስጡ፣ ካልቻላችሁ ደግሞ አጋር ሁኑ በሚል ነበር የተነጋገርኩት። ብዙ ውይይት አድርገናል ከውጭ ሆኜ በእነሱ ከውስጥ ካሉ ከሻዕቢያ ከፍተኛ ሰዎች ጋር። ነገር ግን ያው ሁኔታው ከጃቸው እየወጣ እንደሄደ ስላወቁትና ስለገባቸው ነገሩን ከኔ ጋር በነበረን ውይይት የመቀበል አዝማሚያ ነበራቸው። በሌላ መንገድ ግን ውስጥ ለውስጥ ሌላ ተንኮል በመስራት እዛ አካባቢ አሁንም የአማራን እንቅስቃሴ ለመቆጣጠር የመሞከርና የመፈለግ እዛ ባሉ ልጆች አማካኝነት ሰፊ ስራ ሰሩ። ያን በደረስንበት ጊዜ እኛም የመጨረሻ እርምጃ ወስደን የጠቅላላ የድርጅቱን እንቅስቃሴ በአገር ቤትና በውጭ ያለውን እኛ ስለምንቆጣጠረው ይሄን ኃይል ይዘን ከሌሎቹ 2 የአማራ ድርጅቶች ነበሩ። የቤት አማራ ያው የሚታወቅ ድርጅት ነው። ሌላ ደግሞ የአማራ ሕዝብ መድህን ድርጅት የሚባልም አዲስ ድርጅት ነው። ግን ሰዎቹ የቆዩ ፖለቲካ ውስጥ የነበሩ ሰዎች ናቸው፣ በጣም ጠንካሮች። እነሱን ጨምረን 3 ድርጅት በመሆን ሰፊ ውይይት አድርገን በፕሮግራምና በመሳሰለው ነገር በጥልቀት ከተወያየን በኋላ የሶስታችን ድርጅት አዋህደን አንድ ቤት አማራ መድህን የሚባል ድርጅት መሰረትነ። አሁን የቤት አማራ መድህን የአመራር አባል ነኝ። ቤት አማራ መድህን ዋና ዓላማው የአማራውን ህዝብ መሰረት አድርጎ የማንቃት የማደራጀት እና የአማራው ህዝብ ለመብቶቹና ለጥቅሞቹ እንዲደርስ እና ጥቅሞቹና መብቶቹን እንዲያስከብር በኢትዮጵያ ውስጥ ደግሞ ወሳኝ የሚባለውን የፖለቲካ ስልጣን የሚገባውን ኃላፊነት እንዲይዝ
ማድረግ ነው። በኢትዮጵያ ውስጥ ኢትዮጵያ ሀገራችን ነች። ይሄ እንዳለ ተቀበለን በኢትዮጵያ ውስጥ ሆነን በዋነኛነት ግን ግባችን የአማራውን ህዝብ መብትና ጥቅም ማስከበር፣ የአማራውን ህዝብ ለፖለቲካ ስልጣን ማብቃት፣ ለተገቢው ፖለቲካ ስልጣን ሌሎቹንም ግምት በማስገባት ማለት ነው። የኢትዮጵያን ስልጣን እኛ ብቻችን ያዘው አንልም፣ ወይም ደግሞ ሌላው ፍትሃዊ ባልሆነ መንገድ ያዘው አንልም። እንደ አቅማችን እንደ ብዛታችን እንደ ተሳትፏችን የሚገባንን ያክል መያዝ መቻል አለብን እና የአማራውን መብትና ጥቅም ማስከበር አለብን። አሁን በአማራው ላይ እየተፈጸመ ያለው የህልውና ጥቃት በጣም ሰፊ ነው። ይሄንን ጊዜ የሚሰጠን አይደለም፣ መከላከል አለብን በሚል በዚህ ዓላማ ዙሪያ ተሰባስበናል። ብዙ ስራ በውጭም በውስጥም እየሰራን ያለ ነው። እንግዲህ ከተደራጀን እና ከተዋሃድን ወደ 3 ወር ገደማ ሆኖናል። ከዚህ በኋላም በጣም ሰፋፊ እቅዶች ይዘናል። በመላው ዓለም የሚገኙ የአማራ የህብረተሰብ ክፍሎችን ለማደራጀት ሰፊ እቅድ አለን። ለሀገር የተለያዩ የትግል ነድፈን የተለያዩ ስራዎችን ለመስራት እየተዘጋጀን ነው። እንግዲህ ያው እንደሚታወቀው ወያኔ በሰላማዊ መንገድ ወይ በድርድር የሚወገድ ኃይል አይደለም። ወያኔ የሚወገደው በኃይል ነው። ሁለገብ የሆነ የኃይል ትግል ስልት ነድፈናል። አሁን በቃ እንግዲህ ሰዓቱም እያለፈብን ነው። ለሰጣቸው ወራዎች በጣም እጅግ እያመሰገንኩኝ በሌላ ጊዜ በዚህ በመጨረሻ ላይ በተናገሯቸው በተለይ አማራውን ህልውና ለማስጠበቅ በቀጣዩም የኢትዮጵያን አንድነት ሉዓላዊነት ዋስትና ለማረጋገጥ በሚደረጉ ትግል ዙሪያ ያለውን አስተዋጽኦ የድርጅታችሁን ሰፋ ባለ ሁኔታ ለመነጋገር እንድንችል በሌላ ጊዜ እንድንገናኝ ምናልባት በቀጠሮ አሁን እንኳን መስራት አይቻልም። በሌላ ጊዜ ደውሎትና ማብራሪያ የሚያስፈልጋቸው ነገሮች ላይ እንመለስባቸዋለን። ሌሎች ነገሮችም ካሉ ከርሶ የምንማራቸው ብዙ ነገሮች ስላሉ እስቲ ለዛሬው በዚህ እናጠቃልና በአድማጮቻችን በሬዲዮ ነው ዝግጅት ስም ሆኜ በራሴም ስም ምስጋናን እያቀረብኩኝ በዚህ እንሰናበታለን። ጤና ይስጥልኝ ኮሎኔል አለበል። እሺ እግዚአብሔር ይስጥልኝ። እኔም አመሰግናለሁ ወንድሞች። ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብና በሌሎች የድረገጽ መስመሮች በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ። ክቡራትና ክቡራን አድማጮቻችን ሰላማችሁ እንዲበዛ የአማራ ድምጽ ራዲዮ አዘጋጆች እየተመኘን የዛሬ ዕለተ ረቡዕ መጋቢት 27 ቀን 2009 ዓ.ም ዝግጅታችንን ቅደም ተከተል ላስተዋውቃችሁ። የተለመደው ዜና አስቀድሞ ይቀርባል። የታፈነና የተጨቆነን ህዝብ ግድያና እስር አይበግረውም ይላል የዛሬው የአማራ ድምጽ ራዲዮ ርዕሰ አንቀጽ። ከዜናው አስከትለን እናቀርበዋለን። ከዚያም ቀጥሎ በወቅታዊ ጉዳዮች ላይ ከቤተ አማራ የተሰጠ መግለጫ ደርሶናል። እሱንም እናቀርበዋለን። ቀጥሎም ሞረሽ ለምን የተሰኘው በየሳምንቱ ረቡዕ የሚቀርበው ዝግጅታችን እንደተለመደው በባልደረቦቼ በጸዳለ በላይና በተስፋዬ ተክለ ሃይማኖት ይቀርባል። ከዚያ በፊት ግን የዕለቱን ዜናዎች ላቅርብላችሁ። በቅድሚያም ርዕሶቹ። በጎንደር የአማራው የማንነት የህልውና ትግል ተጠናክሮ በቀጠለበት በአሁኑ ሰዓት መጋቢት 25 ቀን ለ26 አጥቢያ 2009 ዓ.ም በሰሜን ጎንደር በደንቢያ ወረዳ በሰረባ ቀበሌ ጣና በለስ ፕሮጀክት ላይ መሽጎ በነበረው የወያኔ መከላከያ ሰራዊት ላይ ጥቃት ተሰነዘረ። በምስራቅ ጎጃም ሸበል በረንታ አበርቁይ ቀበሌ በታጠቁ አርሶ አደሮችና በወያኔ ታጣቂ የዞን አመራሮች መካከል ከፍተኛ ውጥረት እንዳለ የአካባቢው ገበሬዎች ተናገሩ። በጎንደር ከተማ ፍሎሪዳ ኢንተርናሽናል እየተባለ በሚጠራው ሆቴል ላይ ከትላንት በስቲያ ከምሽቱ 3 ሰዓት አካባቢ ፍንዳታ እንደደረሰ ታወቀ።
የወያኔው አገዛዝ ለአባይ ግድብ ግንባታ በአሜሪካ ከሚኖሩ ኢትዮጵያውያን ገንዘብ ለማሰባሰብ የነበረው እቅድ ሳይሳካለት መቅረቱን የወያኔዎቹ አገዛዝ አመነ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እንደሚከተለው አቀርባለሁ። በጎንደር የአማራው የማንነት የህልውና ትግል ተጠናክሮ በቀጠለበት በአሁኑ ሰዓት መጋቢት 25 ቀን ለ26 አጥቢያ 2009 ዓ.ም በሰሜን ጎንደር በደንቢያ ወረዳ በሰረባ ቀበሌ ጣና በለስ ፕሮጀክት ላይ መሽጎ በነበረው የወያኔ መከላከያ ሰራዊት ላይ ጥቃት ተሰንዝሯል። መጋቢት 25 ቀን ለ26 አጥቢያ 2009 ዓ.ም በሰሜን ጎንደር በደንቢያ ወረዳ በሰረባ ቀበሌ ጣና በለስ ፕሮጀክት በተለምዶ ቻይና ካምፕ ተብሎ በሚጠራው ላይ መሽጎ በነበረው የወያኔ መከላከያ ሰራዊት ላይ ከሌሊቱ 7 ሰዓት እስከ 9 ሰዓት ባለው ሰዓት የአማራ ህልውናና ማንነት ተጋዳዮች ድንገተኛ ጥቃት ሰንዝረው 2 የወያኔ ወታደሮችንና 2 የመከላከያ መኪና አሽከርካሪዎችን በመግደል በተጨማሪ 6 የሰራዊቱን አባሎች ማቁሰላቸውን የአማራ ማንነትና የህልውና ተጋድሎ ቃል አቀባይ ለአማራ ድምጽ ራዲዮ አሳውቋል። ቁስለኞቹ በአሁኑ ሰዓት በጎንደር ሪፈራል ሆስፒታል ተወስደው በሕክምና ላይ እንደሚገኙም ታውቋል። በዚህ ድንገተኛ ጥቃት ወያኔ አማራውን ለማፈንና ለመግደል ይገለገሉባቸው የነበሩ 11 የመከላከያ ተሽከርካሪዎች ከጥቅም ውጭ ሆነዋል ተብሏል። ከዚህ ጋር ተያይዞ የደረሰን ዜና እንዳረጋገጠው መጋቢት 25 ቀን 2009 ዓ.ም ከሌሊቱ 5 ሰዓት እስከ 7 ሰዓት ባለው ውስጥ የቆላ ድባ ከተማ በተኩስ ስትናጥ ማደሯ ታውቋል። በተኩስ የደረሰ ጉዳት መኖሩ አለመኖሩ የታወቀ ነገር ባለመኖሩ ዜናው ጨምሮ አስረድቷል። የአማራው ህልውናና የማንነት ተጋድሎ በወያኔ ላይ ያደረሰውን ጥቃት ተከትሎ የአካባቢውን ማህበረሰብ ለማረጋጋትና ጸጥታ ለማስከበር በሚል ሽፋን በአማራው ላይ እልቂት ለማካሄድ በ5 ኡራል የተጫኑ ወታደሮች ወደ ቆላ ድባና አካባቢው የዘረኛ ትግሬዎቹ አገዛዝ ያጓጓዙ መሆኑን ህዝቡ አውቆ ትግሉን ከታጋዮቹ ጋር በማስተባበር ወያኔን ከኢትዮጵያ ህዝብ ጫንቃ ላይ መንጥቆ ለማጣል የሚደረገውን ሁለገብ ትግል እንዲያጠናክር ታጋዮቹ ጥሪያቸውን አቅርበዋል። የታጋዮቹ ዜና አቀባይ ለአማራ ድምጽ ራዲዮ እንደገለጸው በአሁኑ ሰዓት ወያኔ የአማራውን ህዝብ ትጥቅ ለማስፈታትና የነቁ አማራዎችን አድኖ ለመፍጀት ቁርጥ ሀሳብ አድርጎ በመንቀሳቀስ ላይ ስለሆነ አማራው ትጥቁን እንዳያስረክብ የነቁ ልጆቹንም በሰው በላው ዘረኛ ወያኔ እንዳይጨፈጨፉ ከመቼውም ጊዜ በላቀ ሁኔታ የህዝባዊ እምቢተኝነቱን ትግል እንዲቀላቀል አሳስበዋል። በሌላ በኩል ለባዕዴን አባላት በወገናቸው ላይ እልቂት እንዲፈጽሙ ትዕዛዝ የተላለፈላቸው መሆኑን የሚያረጋግጥ መረጃ ለአማራ ሁሉናና የማንነት ተጋዮች የገባ እንደሆነ ዜናው አክሎ ይህን ትዕዛዝ በወገኖች ላይ ለመፈጸም የተነሳሳ ሆዳም አማራ ቢኖር ቅጣቱ የከፋ ሊሆን እንደሚችል እንዲያውቁት ሲል አስጠንቅቋል። በአንጻሩ በባዕዴን ውስጥ የሚገኙ የአማራው ልጆች ምንም ብጠላው በወንድሜ ግንባር ደም አለበት ነውና ባህላችን ወገናቸውን ሊጨርስ በተዘጋጀው የትግሬ ወያኔ ሰራዊት ላይ አፈሙዛቸውን እንዲያዞሩ ጥሪ አቅርበዋል። በተመሳሳይ ሁኔታ መጋቢት 26 ቀን 2009 ዓ.ም በአዳርቃይ ወረዳ ወልድባ ገዳም አካባቢ በአማራ ሚሊሻዎችና በትግሬ ሚሊሻዎች መካከል ከፍተኛ ውጊያ እንደተደረገ ታውቋል። በዚህ ጦርነት ከትግራይ ሚሊሻዎች 3 ሲገደሉ ከአማራው ወገን 1 መቁሰሉንም የደረሰን መረጃ አመልክቷል። በምስራቅ ጎጃም ሸበል በረንታ አበርቁይ ቀበሌ በታጠቁ አርሶ አደሮችና በወያኔ ታጣቂ የዞን አመራሮች መካከል ከፍተኛ ውጥረት እንዳለ የአካባቢው ገበሬዎች ተናገሩ። በአንድነት ፓርቲ በሰላማዊ መንገድ ወያኔን ሲታገል የቆየው ታዋቂው ሽፍታና የጎበዝ አለቃ ግዛቸው ተፈራ በወያኔ ታጣቂዎች መገደሉ የፈጠረው ቁጭት ሸበል አንዳች ነገር ሊፈጠር እንደሚችል የሚናገሩት አርሶ አደሮች እንደሚሉት በወያኔ ታጣቂ የዞን አመራር መሳሪያ እንቀማለን በማለት ገበሬውን እያስፈራሩ መሆኑንም ከስፍራው የደረሰን ዜና ያስረዳል። የአማራ ህዝብን የነጻነት ተጋድሎ በምስራቅ ጎጃም ዙሪያ በግንባር ቀደምትነት ሲመራና ለትግሉ ሲያስተባብር የነበረው ግዛቸው ተፈራ ሸበል በረንታ አበርቁይ ቀበሌ የትውልድ ስፍራው ሲሆን እድሜው 36 ዓመት የሆነው በሙያው የህግ ጸሐፊ ሆኖ ሲያገለግል የቆየ አማራ ነበር። ግዛቸው የስርዓቱ ተቃዋሚ በመሆኑ ብቻ ለግድያ በወያኔ ታጣቂ ሲፈለግ ቤቱንና ቤተሰቦቹን ጥሎ ህይወቱን ለማትረፍ ለተወሰኑ ወራት በጫካ መሽጎ ቢቆይም በጫካ በቆየባቸው ሰዓት ቤተሰቦቹን ስለናፈቁት በድብቅ ለመጠየቅ ከመኖሪያ ቤቱ በገባበት ሰዓት ወያኔ ያዘጋጀው ጠቋሚ የስልክ መልእክት ለወያኔዎቹ በማድረሱ ከደብረ ማርቆስ የተላከ መከላከያ ጨምሮ በወረዳው ካለ ታጣቂ ሚሊሻዎች ጋር ቤቱን ከበው ተኩስ ሲከፍቱበት ለረጅም ሰዓታት ለብቻው ሲከላከል ቆይቶ ከበባውን ሰብሮ ከቤቱ በማምለጥ ወደ ሸበል ቆላማ ቦታ በመሸሽ ላይ ሳለ በወዳደር አካባቢ ሚሊሻዎች በመንገድ ላይ መገደሉ ይታወሳል። ግዛቸው ተፈራ የቀብሩ ስነ ስርዓት በተወለደበት አበርቁይ ሚካኤል
የተፈጸመ ሲሆን በግዛቸው ተፈራሙት ተከትሎ በጓደኞችና በተወለደበት ቀበሌ አርሶ አደሮች የተፈጠረው መነሳሳትና ቁጭት ደሙን ሳንወጣ ከትግል ወደ ኋላ አሸሸንም ማለታቸውን ተከትሎ ስጋት ውስጥ የገባው ወያኔ መሳሪያ ነጥቃለሁ ማለት በወረዳው አመራር የአካባቢውን ነዋሪ ለማስፈራራት ቢሞክርም የአካባቢው ነዋሪ ከነመሳሪያችን እንሞታለን እንጂ አናስረክብም እያሉ መሆኑን በፊት የአካባቢው አርሶ አደሮች ነዋሪዎች ያሉትን ጠቅሶ ቃል አቀባያችን ከስፍራው ገልጿል። ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። በጎንደር ከተማ ፍሎሪዳ ኢንተርናሽናል እየተባለ በሚጠራ ሆቴል ላይ ከትላንት በስቲያ ከምሽቱ 3 ሰዓት አካባቢ ፍንዳታ እንደደረሰ ታወቀ። ማራኪ የሚባለው አካባቢ ፍሎሪዳ ኢንተርናሽናል ሆቴል ላይ በደረሰው የቦምብ ፍንዳታ ምክንያት የደረሰው የጉዳት መጠኑ ሙሉ በሙሉ እስካሁን ባይታወቅም በፍንዳታው ሰዓት በሆቴል ውስጥ ከነበሩ ሰዎች ውስጥ 5 ሰዎች እንደቆሰሉ የደረሰን መረጃ ይገልጻል። በአሁኑ ሰዓት የመከላከያ ሰራዊት የሚባለው የትግራይ ዘረኞች ጦር ሆቴሉን የከበበው በመሆኑና ሌሎች ሰዎች ሁኔታውን ቀረብ ብለው እንዳያዩ ከፍተኛ ክልከላ በመደረጉ ወደ ሆቴሉ ቀርቦ የደረሰውን ጉዳት ማየትም ሆነ ሰራተኞችን ማነጋገር የተከለከለ ሆኗል። መጋቢት 24 ቀን 2009 ዓ.ም ከምሽቱ 3 ሰዓት ላይ የወያኔ ባለስልጣኖች መዝናኛ በሆነው ፍሎሪዳ ኢንተርናሽናል ባለ 3 ኮከብ ሆቴል ውስጥ በህዝብ ደም የጨቀዩት ጀነራል ፍስሐና ጀነራል አማረ የተባሉት የአማራ ክልልና የሰሜን ጎንደር ያፈና መዋቅሩ ማዕከላዊ አዛዦች በሆኑት ላይ ያነጣጠረ የቦምብ ጥቃት በአማራዊ ማንነት የህልውና ታጋዮች ተሰንዝሮ ጀነራሎቹ ለጥቂት ከጥቃቱ ሲያመልጡ ከኑግ የተገኘ ሰሊጥ አብረት ወቀጥ ሆኖባቸው 5 ሰዎች የጥቃቱ ሰለባ መሆናቸው ታውቋል። ሆቴሉ የዘረኞቹ ትግሬዎች ከፍተኛ አመራሮች አዘውትረው የሚዝናኑበት እንደሆነ ምንጮቻችን ይናገራሉ። ሆቴሉ ጥበቃው በጣም የተጠናከረ ነው ቢባልም የአማራ ማንነት ህልውና ተጋድሎ አባላት ይህን ጥቃት ሊያደርሱ ችለዋል ተብሏል። የአካባቢው ሰዎች እንደሚሉት ከሆነ ግን አርበኛ ታጋይ ጎቤ መልኬ በተገደለበት ወቅት የከተማ አስተዳደሩ ከንቲባ አቶ ተቅባ ተባባል ለጀኔራሎችና ለደጋፊዎቻቸው ከፍተኛ ወጪ አውጥቶ የእንኳን ደስ ያላችሁ ድግስ ያዘጋጀው በዚህ ሆቴል ስለነበር እናም ከዚህ ጋር በተያያዘ በአካባቢው ህብረተሰብ ዘንድ ሆቴሉ ላይ ጥላቻ ተፈጥሮ እንዳለ ታውቋል። የወያኔው አገዛዝ ለአባይ ግድብ ግንባታ በአሜሪካ ከሚኖሩ ኢትዮጵያውያን ገንዘብ ለማሰባሰብ የነበረውን እቅድ ሳይሳካለት መቅረቱን የወያኔዎቹ አገዛዝ አመነ። በኢትዮጵያ በመገንባት ላይ ባለው የአባይ ግድብ ግንባታ በተለይ በአሜሪካ ከሚኖሩ ትውልደ ኢትዮጵያውያን ገንዘብ ለማሰባሰብ የነበረው እቅድ ችግር እንዳጋጠመው የወያኔ ዘረኞቹ አገዛዝ ገልጿል። በአሜሪካ ፍርድ ቤት 6.5 ሚሊዮን ዶላር ህግ በመተላለፍ ለአሜሪካ መንግስት ለመክፈል የተመሰረተበትን ክስ ለማቋረጥ መወሰኑንም አስታውቋል። ባለፈው ዓመት ሰኔ ወር የአሜሪካው ሴኩሪቲስ ኤንድ ኤክስቼንጅ ኮሚሽን የዘረኞቹን አገዛዝ የአሜሪካንን ህግ በመጣስ የቦንድ ሽያጭ አካሂዷል ሲል የቦንድ ሽያጭ እንዲቋረጥ በመደረጉ በወያኔዎቹ አገዛዝ ላይ ከፍተኛ ክስረት እንደደረሰ ይታወቃል። ይሁንና የክስ ሂደቱ መጀመሩን ተከትሎ የወያኔዎቹ አገዛዝ ጥፋተኝነቱን ተቀብሎ 6.5 ሚሊዮን ዶላር ክፍያን ለመክፈል በመስማማት ክሱ እንዲዘጋ አድርጓል። እንደ ፈረንጆቹ አቆጣጠር ከ2011 እስከ 2014 ዓ.ም ድረስ የወያኔው አገዛዝ ባካሄደው ህገወጥ የአባይ ግድብ የቦንድ ሽያጭ 3100 ከሚሆኑ ትውልደ ኢትዮጵያውያን 5.8 ሚሊዮን ዶላር ሊሰበስብ ችሎ እንደነበር የአሜሪካው ኮሚሽን በወቅቱ ባሰፈረው መረጃ አመልክቶ እንደነበር ይታወሳል። ይህ የአሜሪካ መንግስት ውሳኔ ለግድቡ ግንባታ በአሜሪካን አገር ገንዘብ ለማሰባሰብ በተደረጉ ጥረቶች ላይ ችግር ፈጥሮ እንደሚገኝ የራሱ የዘረኞቹ አገዛዝ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ገልጿል። በተለይ በአሜሪካ ከሀገሪቱ የቦንድ ሽያጭ ህግን ባለመረዳት በአገዛዙ ድንቁርና በተፈጠረው ችግር የገንዘብ ድጋፉ ተቋርጧል ሲል ቃል አቀባዩ ተናግሯል። የወያኔ ዘረኞቹ አገዛዝ ለግድቡ ግንባታ በውጭ ሀገር ከሚኖሩ ኢትዮጵያውያን ለማሰባሰብ ካቀደው የቦንድ ሽያጭና ድጋፍ ከፍተኛውን ድርሻ የሚይዘውን ከዚህ ከአሜሪካ ለማግኘት እቅድ ነድፎ እንደነበርና ሰፊ ዘመቻ ሲያካሄድ መቆየቱንም ቃል አቀባዩ አልሸሸገም። ይሁንና የአሜሪካው ሴኩሪቲስ ኤንድ ኤክስቼንጅ ኮሚሽን የወያኔዎቹ መንግስት የቦንድ ሽያጩን ለሚመለከተው አካል ካለማሳወቁ በተጨማሪ ድርጊቱ የአሜሪካንን ህግ የጣሰ ተግባር ነው ሲል በክሱ ገልጾ እንደነበር መረዳት ተችሏል። የወያኔው አገዛዝ በክሱ ምክንያት የገንዘብ ስብሰባውን እስኪያቋርጥ ድረስ ለ4 ዓመታት ያህል የሰበሰበውን ገንዘብ ሙሉ በሙሉ ቦንድ ለገዙ ሰዎች እንዲመልስ ከመደረጉም በተጨማሪ ከ600,000 ዶላር በላይ ወለድ እንዲከፍልም መደረጉ አይዘነጋም። ባሳለፍነው እሁድ የአባይ ግድብ 6ኛ ዓመት የምስረታ በዓል በተከበረበት ጊዜ የወያኔዎቹ አገዛዝ እንደገለጸው በአሜሪካ የቦንድ ሽያጭ እንዲቋረጥ በመደረጉ በገንዘብ ማሰባሰቡ እቅድ ላይ ችግር መፈጠሩን አስታውቋል።
የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ከማጠቃለሌ በፊት ርዕሰ ዜናዎቹን በድጋሚ በጎንደር የአማራው የማንነት የህልውና ትግል ተጠናክሮ በቀጠለበት በአሁኑ ሰዓት መጋቢት 25 ቀን ለ26 አጥቢያ 2009 ዓ.ም በሰሜን ጎንደር በደንቢያ ወረዳ በሰረባ ቀበሌ ጣና በለስ ፕሮጀክት ላይ መሽጎ በነበረው የወያኔ መከላከያ ሰራዊት ላይ ጥቃት ተሰነዘረ። በምስራቅ ጎጃም ሸበል በረንታ አበርቁይ ቀበሌ በታጠቁ አርሶ አደሮችና በወያኔ ታጣቂ የዞን አመራሮች መካከል ከፍተኛ ውጥረት እንዳለ የአካባቢው ገበሬዎች ተናገሩ። በጎንደር ከተማ ፍሎሪዳ ኢንተርናሽናል እየተባለ በሚጠራ ሆቴል ላይ ከትላንት በስቲያ ከምሽቱ 3 ሰዓት አካባቢ ፍንዳታ እንደደረሰ ታወቀ። የሚሉትና ሌሎች የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። የድል ብስራት ጉዞ በቺካጎ የተሰረቀውን ተራራ ካስመለሰው የአማራ ትውልድ ጋር የክብር እንግዳ አቶ ተክሌ ሻው እሁድ ኤፕሪል 9 2017 የስብሰባ ሰዓት ከ2 ፒኤም እስከ 7 ፒኤም ቦታው ዌይስ ሜሞሪያል ሆስፒታል 4646 ኖርዝ ሜሪን ድራይቭ ቺካጎ ኢሊኖይስ 60640 አማራው በኢትዮጵያዊነቱ ፍጹም የሚያምን ለኢትዮጵያ ህልውና ምሰሶ ሆኖ የኖረ ሩቅ አሳቢ ህዝብ ነው። ነገር ግን ይህ ውለታው አመድ አፋሽ አድርጎት ባለፉት 26 ዓመታት በትግሬ ወያኔና ግብረ አበሮቹ ህልውናው እንዲጠፋ ታላቅ ዘመቻ ተከፍቶበታል። ሞረሽ ወገኔ የአማራ ድርጅትን ለማቋቋም ምክንያት የሆነው በአማራው ላይ የሚፈጸመው ይህ በታሪክ የሚያስጠይቅ እጅግ አሳዛኝ ግፍና በደል ነው። ስለሆነም የሞረሽ ወገኔ ግብ የአማራውን ህልውና አስጠብቆ አደጋ ላይ የወደቀውን የኢትዮጵያን አንድነት ዳግም ለማረጋገጥ መሆኑ ሊታወቅ ይገባል። ስለዚህ ሞረሽ ወገኔ ላለፉት 4 ዓመታት ያደረጋቸው እንቅስቃሴዎች ጉልህ ምስክሮች ናቸው። በእንቅስቃሴውም ለውጤት በቅቷል። በዚህ ረገድ ሞረሽ ወገኔ እኒህን ህዝባዊ የድል ፍሬዎች ከወገኖቹ ጋር ለመቋደስ ህዝባዊ ስብሰባዎችን በዩኤስ አሜሪካ በማካሄድ ላይ ይገኛል። ዝግጅቶቹ የሚያተኩሩት ለአማራ ድምጽ ራዲዮ ተጠናክሮ መቀጠል የሚያስችል ገንዘብ ማሰባሰብ፣ ምጽአተ አማራ የተሰኘውን ታላቅ የአማራ የታሪክ ስንክሳር የያዘ መጽሐፍ ለህዝብ ለማስተዋወቅ፣ በአገር ቤት እየተቀጣጠለውን የአማራውን ህዝባዊ ተጋድሎ ለማገዝ የሚያስችል ድጋፍ ለማሰባሰብ ሲሆን ስለሆነም በቺካጎ ከተማ ኤፕሪል 9 ቀን 2017 በዌይስ ሜሞሪያል ሆስፒታል 4646 ኖርዝ ሜሪን ድራይቭ ቺካጎ ኢሊኖይስ 60640 አዳራሽ ወይም ኦዲቶሪየም በሚደረገው ህዝባዊ ስብሰባ በመገኘት ወገኖ ለሆነው ፍጹም ኢትዮጵያዊ አማራ ድምጽና አስተማማኝ የትግል አጋር እንዲሆኑት የአክብሮት ጥሪያችንን እናቀርባለን። አማራን ከፈጽሞ ማጥፋት እንታደጋለን። ፈለጋ አስራት የትውልዳችን ቃል ኪዳን ነው። ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮን ነው። የታፈነና የተጨቆነን ህዝብ ግድያና እስር አይበግረውም ይላል የዛሬው የአማራ ድምጽ ራዲዮ ርዕሰ አንቀጽ። የወልቃይት ጠገዴ ህዝብ የዘረኛውን ወያኔን ህገ መንግስት መሰረት አድርጎ ያነሳውን የማንነትና የህልውና ጥያቄ አገዛዙ እንዴት ተብሎ አማራ ከወያኔ ፍትህ ይጠይቃል በማለት እብሪት የህዝቡን ተወካዮች ከመግደል ከማሰርና ከማሰቃየት አልፎ
በአገሪቱ ላይ የአስቸኳይ ወታደራዊ አዋጅ በማወጅ በአማራው ሕዝብ ላይ የጅምላ ጭፍጨፋ በስፋት ማካሄድ ከጀመረ ከግማሽ ዓመት በላይ ማስቆጠሩ ይታወቃል። በአስቸኳይ አዋጁ የተፈጨፈጨፈው የአማራ ብዛት የፈለገውን ያህል የልቡን ባለማድረሱ አዋጁን ለተጨማሪ ጊዜም ማራዘሙ ይታወቃል። ይህ የዘረኛው የወያኔ አረመናዊና ዘረኛ አገዛዝ ከታሪክ መማር የማይችሉት ዘረኞቹ ቡድኖች መስሏቸው ነው እንጂ የተጨቆነና የታፈነ ሕዝብ የቱንም ያህል ቢጨቁኑት ጭቆናውን አሜን ብሎ መቀበል የማይችል በአንጻሩ ኃይሉን አስተባብሮ በጨቋኙና በዘረኛው አገዛዝ ላይ ተጠናክሮ የሚቀጥል እንደሆነ የህብረተሰብ እድገት ታሪክ ያረጋገጠው ሀቅ ነው። ዛሬ በጎንደር፣ በጎጃም፣ በሸዋና በወሎ የሚታየው የተበታተነ የሚመስል ግን በወያኔና በአጋሮቹ ላይ ያነጣጠረው ጥቃት የሚያረጋግጠው ይህንኑ ነው። ሰሞኑን ቁልቋል በር ላይ ከሌሊቱ 6 ሰዓት ላይ የአማራ ህልውና ታጋዮች ሞላ ጸጋውና ጃጃው ዘለቀ በተባሉት የሚሊሻ ኮማንደሮች ላይ የተወሰደው እርምጃ ያገዛዙ ያፈና ውጤት መሆኑን መጠራጠር አይቻልም። በተመሳሳይ ሁኔታ መጋቢት 24 ቀን 2009 ዓ.ም ከምሽቱ 3 ሰዓት ላይ በጎንደር ከተማ የሚገኘውና የወያኔው ባለስልጣኖች መዝናኛ በሆነው ፍሎሪዳ ኢንተርናሽናል ባለ 3 ኮከብ ሆቴል ውስጥ በህዝብ ደም የጨቀዩትን ጀነራል ፍሳና ጀነራል አማረ የተባሉትን የአማራ ክልልና የሰሜን ጎንደር ያፈና መዋቅሩ ማዕከላዊ አዛዦች በሆኑት ላይ ያነጣጠረ የቦምብ ጥቃት በአማራው የማንነት የህልውና ታጋዮች ተሰንዝሮ ጀነራሎቹ ለጥቂት ከጥቃቱ ሲያመልጡ ከኑግ የተገኘ ሰሊጥ አብረህ ተወቀጥ የሆነባቸው 5 ሰዎች የጥቃቱ ሰለባ መሆናቸው ታውቋል። የፍሎሪዳ ዓለም አቀፍ ሆቴል ጥቃቱ በተሰነዘረበት ወቅት ከ80 በላይ የውጭ አገር ዜጎች እንደነበሩበት የተለያዩ መረጃዎች አረጋግጠዋል። ወያኔ የፈለገውን ያህል አማራውን ለመግደል ያቅድ እንጂ ከእንግዲህ እንዳለፉት ገድሎ ማምለጥ ዘበት ነው። የአማራው ህዝብ ባመጹ የሚያጣው አንዳችም ነገር የለም። በአንጻሩ በማመጹ የታሰረበትን ሰንሰለት በመበጣጠስ የነጻነቱን መብት ባለቤት የሚሆንበትን ቀን ያፋጥነዋል። አማራው በአመጹ ነጻነቱን፣ ክብሩን፣ መብቱን ያስከብራል እንጂ የሚያጣው አንዳችም ነገር አይኖርም። በአማራው ህዝብ ላይ የሚፈጸመው ግፍ መበራከት ህዝቡ እንዲያምጽ የሚያደፋፍር ብረት እንዲያነሳ ግፊት የሚያደርግ እንጂ እጁን አጣጥፎ አይቀሬውን ሞት እንዲጠባበቅ የሚያደርግ አይሆንም። የወያኔ አረመናዊ ጭካኔ ህዝቡ አጸፋውን አጠናክሮ እንዲቀጥል መንገድ የሚመራ እንጂ ያመጹን መንገድ የሚዘጋ አይሆንም። ባመጹ ደግሞ ተጎጂው ማንም ሳይሆን ህዝቡ እንዲያምጽ አፈና፣ ግድያና እንግልት የፈጸሙ ብቻ ናቸው። በመሆኑም ወያኔ በህዝባችን ላይ የሚፈጽመው ግፍ አምረን እንድንታገለው የሚያደርገን እንጂ እጃችንን አጣጥፈን ለእርድ እንድንቀርብ የሚያደርገን ስላልሆነ የአማራው ወጣት በየአካባቢ ያሉትን ለመብትህና ለነጻነትህ የሚታገሉትን የአማራ ማንነትና የህልውና ታጋዮች እንድትቀላቀል የወገን ጥሪያችን ይድረስህ። ሞት ለወያኔና ለግብረ አበሮቹ። አማራው ማንነቱና ህልውናውን በትግሉ ያስከብራል። ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። ከዚህ ቀጥሎ በወቅታዊ ጉዳዮች ላይ ከቤተ አማራ የተሰጠ መግለጫ አለን እናቀርበዋለን። ይህ መግለጫ የደረሰን ከቤተ አማራ የአማራ ድርጅት ነው። መግለጫው እንዲህ ይነበባል። እንደሚታወቀው ላለፉት 26 ዓመታት የአማራ ህዝብ የዘር ማጥፋት ዘመቻ የተከፈተበት ከመሆኑ ባሻገር ፖለቲካዊና ኢኮኖሚያዊ መገለል እንዲደርስበት ተደርጓል። የወያኔ ስርዓትም ሆነ ሌሎች የብሔር ፖለቲካ እናራምዳለን የሚሉት እንዲሁም የአንድነት አራማጅ ነን የሚሉ ኃይሎች በጋራ አንድ የሚያደርጋቸው ጉዳይ ቢኖር አማራዊውን በጠላትነት መፈረጃቸውና በአማራ ጥላቻ ላይ ያነጣጠረ ፖለቲካ ማራመዳቸው ነው። ይህንን የጥላቻ መርዛቸውን ከሚያሰራጩበት መንገድ መካከል የመገናኛ ብዙሃን ሚና
አንዱና ዋነኛው እንደሆነ አሌ የማይባል ሐቅ ነው። የወያኔ ስርዓት እንደ መንግስት የሚያስተዳድራቸው የመገናኛ ብዙሃን እንዲሁም ወቅት እየጠበቀ የሚያሳትማቸው እንደ ኢፍቲን በሚባሉት የህትመት ውጤቶች በአገሪቱ በተለያዩ ቋንቋዎች ያሰራጫቸውና አሁንም እያሰራጫቸው ባሉ ጸረ አማራ ፕሮፓጋንዳዎች ምክንያት አማራዊው በዚህች ሀገር ላይ በየሄደበት እንዲገደል፣ በጅምላ እንዲጨፈጨፍ፣ ሀብት ንብረቱን እንዲወድም ብሎም ወደ ፈጽሞ መጥፋት የቁልቁለት ጉዞ እንዲገፈተር ተደርጓል። ይህ በዚህ እንዳለ ዛሬ የአማራ ህዝብ ህልውናውን ለማስቀጠል የተጋድሎ እንቅስቃሴ በጀመረበትና ከጠላቱ ጋር ትንቅንቅ በገጠመበት በዚህ ወሳኝ ወቅት ላይ ራሱን የኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ድርጅት ወይንም ኢሳት በሚል አጽሮተ ቃል የሚጠራው ተቋም ህዝባችንን ከጀርባው እየወጋው ይገኛል። ኢሳት እየሰነዘረ ያለው የአማራን ህዝብ የማንቋሸሽ የቀደሙ የአማራ ነገስታትን ታሪክ የማጠልሸትና በአጠቃላይ የአማራን ህዝብ የማሰይጠን የፕሮፓጋንዳ ዘመቻን በተጠናና በረቀቀ መንገድ ማሰራጨት ከጀመረ ረጅም ጊዜ ቢሆነውም ታሪካዊ ድርሳናትንም ሆነ ማንኛውንም ማጣቀሻ መቅረብ በማይችሉ ነገር ግን በአማራ ህዝብ ላይ ስር የሰደደ ጥላቻ ያላቸውን አሊያም በአማራ ህዝብ ኪሳራ ፖለቲካዊ አጀንዳቸውን ለማራመድ የሚፈልጉትን ግለሰቦች በመጋበዝ ተደጋጋሚ የዘር ጥላቻን እያስተጋባ ይገኛል። የዚሁ የኢሳት የዘር ጥላቻ ፕሮፓጋንዳ ቅጥያ በሆነው የማርች 29 2017 ዓ.ም የኢሳት ፕሮግራም ላይ በአቶ ሲሳይ አጌና አቅራቢነት እና ዮሐንስ ዘለቀ በተባለው ግለሰብ እንግድነት የቀረበው ዝግጅት ታሪካዊ መሰረት የሌለው በአማራ ህዝብ ስነ ቃል ውስጥም ፈጽሞ የሌለን ነገር እንዳለ በማስመሰል በፈጠራ ታሪክ ላይ ያነጠነጠነ ይልቁንም የአማራን ህዝብ ማንነት የሚያንቋሽሽና አይደለም በአማራ ህዝብ ዘንድ በዓለም አቀፍ ታሪክ ጸሐፍት ናሬቲቭ ኦፍ ካፕቲቪቲ ኢን አቢሲኒያ ባይ ሄንሪ ብላንክ እንዲሁም ኮሜሲ ኤንድ መክደላ ዘ ስቶሪ ኦፍ ቱ ብሪቲሽ ካምፔን ኢን አፍሪካ ባይ ሄንሪ ኤም ስታንሊ የተባሉ መጽሐፍትን መመልከት ልብ ይሏል። ዘንድ ክብርና ሙገሳን ስለ ጀግንነታቸው የተቸራቸውን አማራዊውን ንጉስ በማንኳሰስ ላይ ያጠነጠነ ነው። ቤተ አማራ ይህንን የኢሳት መረን የለቀቀ አካሄድ ከመጀመሪያው ጀምሮ በንቃት ስትከታተል የነበረ ቢሆንም ምናልባትም ኢሳት እንደሚለው በኤዲቶሪያል ቦርድ የሚተዳደርና ገለልተኛ ሚዲያ ከሆነ በሂደት ይታረማል የሚል እምነት ነበራት። ይሁን እንጂ ከጊዜ ወደ ጊዜ በኢሳት በኩል የሚደረገው የአማራን ህዝብ ኢላማ ያደረገው ዘመቻ የጥቃት አድማሱን እያሰፋ ልንታገስ ከማንችልበት ይሁን እንጂ ከጊዜ ወደ ጊዜ በኢሳት በኩል የሚደረገው የአማራን ህዝብ ኢላማ ያደረገው ዘመቻ የጥቃት አድማሱን እያሰፋ ልንታገስ ከማንችልበት ደረጃ ላይ አድርሶናል። ስለሆነም ኢሳት በይፋ የአማራን ህዝብ ይቅርታ ካልጠየቀ ለወደፊትም ከእንደዚህ አይነት ነውረኛ ተግባሩ ለመቆጠብ ቁርጠኛ አቋም ካልወሰደና በተያያዘው የኢሳት ጨዋታ መቀጠልን ከመረጠ በእጃችን የሚገኙ ማስረጃዎችን ዋቢ በማድረግ ህዝባችን ላይ የተቃጣውን የዘር ጥላቻ ለማስቆም በህግ የምንጠይቅ መሆኑን ከወዲሁ ለማሳወቅ እንወዳለን። ከዚህ ጎን ለጎን አማራዊ የሆንክ ወገናችን በሙሉ ከዚህ በኋላ ምንም አይነት የፖለቲካ አቋም ይኑርህ፣ ነገር ግን በህልውናህ ላይ ሰፊ ዘመቻ የጀመረውን ኢሳትን የቁሳቁስ የገንዘብና የሞራል የእርዳታ እጅህን በመንፈግ እንዲሁም ማንኛውንም ትብብር ባለማድረግ ራስክን ነገ ከተደገሰልህ የዘር ጥፋት እንድትጠብቅ ልናሳስብህ እንወዳለን። ቤተ አማራ ኤፕሪል 4 ቀን 2017 ጊዮናዊ የአማራ አባት ሀገር ምስረታ እውን ይሆናል። በልበለው በለው አጋድመው ሁቃው ሆዳምነቱ ለዚህ ካበቃው ከርሳምነቱ ለዚህ ካበቃው ሁቃው
ለእናት ሀገሩ ደንታ የሌለው ለወገኖቹ ደንታ የሌለው ከሆዱ ሌላ የማይታየው አለሁ አለሁ ሲል ሲያሸረግድ ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ ስልጣለች በለው እያጎበደደ በሆዱ ተገዝቶ መኖር ከለመደ ልቡ ከፈሰሰ ወኔው ከላሸቀ ክብሩን ካዋረደ ራሱን ካስናቀ የግፍ ቃናው ይብዛ ይልፋ እንደ ቅሪላ የቁሙት ነው ይሞት ኖሮም የለው መላ በልባለው በልበለው በልባለው በልበለው በልልኝ በልልኝ አጋድመኝ ውቃልኝ በለው 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 ሆዳም ለሆዱ ሲል ቀና ደፋ የወገኖቹን ታሪክ ሲያጠፋ ለጌታው ሲሮጥ ባለልኝ ተስፋ እንደምን ሰነበታችሁ ውድ የአማራ ድምጽ ራዲዮ ታዳሚዎቻችን። ይህ በየሳምንቱ የሚቀርብላችሁ ሞረሽ ለምን የሚለው ሳምንታዊ ፕሮግራማችን ነው። ለዛሬ ይዘንላችሁ የቀረብነው የአማራው ነገድ የሚደርስበትን የዘር ማጽዳትና የዘር ማጥፋት ዘመቻ ዛሬ ጀምራ ለመሆኑን እንዲያውም የስርዓት ለውጥ እናራምዳለን የሚሉ ቡድኖች ሁሉ አውቀውት ሚሆን ሳያውቁት አማራውን በሐሰትና መረጃ በሌለው የፈጠራ ክስ በመፍጠር የጨቋኝ ወይም ገዢ መደብ አድርጎ ማቅረብ ከጀመሩ የቆየ መሆኑን የሚያሳይና የአማራውም ነገር ዝምታውን ሰብሮ ወገኑ እንዲታደግ ጥሪ የሚያደርግ ነው። በተለይም ከአብራኩ ለወጡት ቀለም ቀመስ ነን ባይ ልጆቹ ያተኮረ ነው። ይህው ቀለም የቆጠረው ትውልድ ከአፍ ብልሃት ጌትነት ተላቆ በወገኖቹ ላይ ላለፉት 40 ዓመታት በተለይም ደግሞ ወያኔ ኢትዮጵያን መግዛት ከጀመረበት ጊዜ ጀምሮ ሆን ተብሎም በማንነቱ ብቻ እየተመረጠ ለእስር ለግድያና በቃላት ለመግለጽ በሚከብድ አሰቃቂ ሁኔታ ስቃይ እንዲደርስበት ሲደረግ እያዩና እየሰሙ ዝምታን መምረጣቸው ከፍርሃት ወይም ከአስተዋይነት የመነጨ ሳይሆን ከጣሊያን መባረር በኋላ የተወለደው ትውልድ በወል የሚጋራው ራስን ከራስ የማራቅ አባዜ መሆኑን ራሳቸውን ከዚሁ አዙሪት ውስጥ እንዲያወጡ ነው። ሌላኛው መደበቂያ ምክንያታቸው በኢትዮጵያዊነት ነው መደራጀት የምንፈልገው የሚል ሲሆን አማራው እንደ ሌላው ነገድ የመገንጠል ወይም በሌላው ጎሳ ላይ ጥላቻን መሰረት ያደረገ አደረጃጀትን የተከተለ ለማስመሰር መሞከር ጠላቶቻችን ከሚያደርሱብን አሰቃቂ ግፍና በደል ተለይቶ እንዳይታይም ከወዲሁ ልንነግራቸው ይገባል። የአማራው በጎሳ መደራጀት የሁሉና ጉዳይ መሆኑን እንኳን ከአብራኩ የወጡት ልጆቹ ቀርቶ ሌላም ነገድ እንደሚያውቀው ልናስታውሳቸው እንወዳለን። ውድ አድማጮቻችን፣ በእርግጥ ኢትዮጵያ እንደ ሀገር አለችው የሚለው ጥያቄ በስፋት መዋየት የሚያስፈልገው ቢሆንም ቀጥሎ በሚቀርብላችሁ ዝግጅት ላይ ኢትዮጵያ እንደ ሀገር አለመኖሯን በተወሰነ ደረጃ ያሳያል። ይህንንም በተመለከተ ወደፊት የተለያዩ እንግዶች እየጋበዘ የምናዋይና እውነቱን ለአማራው ነገድ ይሁን ለሁሉም ኢትዮጵያኖች ግንዛቤ ለማስጨበጥ የምንጥር መሆኑን ከወዲሁ ለማሳወቅ እንወዳለን። ይህንንም ዝግጅት በተከታታይ የምናቀርበው አማራው ከምንጊዜውም በላይ ራሱን እንዲያደራጅና የሚደርስበትን የዘር ማጥፋት እና የዘር ማጽዳት ዘመቻ አውቆ ራሱን ከፈጽሞ ጥፋት መከላከል እንዲችልና ዘለቄታ ሕሊናውን እንዲያስጠብቅ እንዲሁም ማንነቱን ከኢትዮጵያዊነቱ ጋር አቆራኝቶ እንዲደራጅ ነው። ውድ አድማጮቻችን፣ ቀጥሎ በሚቀርብላችሁ ፕሮግራም ላይ ለመወያየትም ሆነ ሀሳብ ለመስጠት የምትፈልጉ እንዲሁም ከዚሁ ዝግጅት ጋር ተያያዥ ወይም ተጨማሪ መረጃዎች ካላችሁ የአማራ ድምጽ ራዲዮን ዝግጅት ክፍል በስልክ ቁጥር 13344970968 አሜሪካ ወይም በኢሜል YEADIMTSE@gmail.com መልእክታችሁን ማስቀመጥ የምትችሉ መሆኑን በትህትና እያሳወቅን ወደ ዝግጅቱ መራችኋለሁ። መልካም ቆይታ። ሞረሽ ለምን ሞረሽ ወገኔ የአማራ ድርጅት ረቡዕ ጥር 8 ቀን
2005 ዓመተ ምህረት ቅጽ 1 ቁጥር 10 ችግር በፈጠረው አስተሳሰብ ችግሩን መፍታት አይቻልም። ያለፉት 50ና 60 ዓመታት የኢትዮጵያን ፖለቲካ ታሪክ በአንክሮ የተከታተለ ሰው በውል እንደሚረዳው የኢትዮጵያ አውራ ችግር መደባዊና ብሔራዊ ጭቆናዎች ናቸው የሚለውና ድምጽ ያልተቆጠረበት ነገር ግን አብዛኛውን ቀለም ቀመስ ትውልድ የገዛ አስተሳሰብ እንደነበር ይረዳል። ገዢው መደብና ጨቋኙ ብሔርም አማራ እንደሆነ ያላንዳች ማመንታት እንደ ደረቅ ሀቅ የተወሰደ መሆኑን ያጤናል። ይህንን አባባል ከመቀበል አልፈው አማራውን ለማደን በመጀመሪያ ረድፍ ተሰልፈው መሳሪያ መልጠው ጎራዴ መዘው ዱር ቤቴ ያሉት እኒሁ አባቶቻቸው በገዥነትና በጨቋኝ ብሔርነት የተፈረጁት የአማራው ልጆች እንደነበሩም ይገነዘባል። አማራን ለማጥፋት በታቀደው ዘመቻ ግንባር ቀደም ሆኖ አማራን የማጥላላት ዘመቻውን ሀ ብሎ ያስጀመረው ዋለልኝ መኮንን የተባለው ወጣት ያኔው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ ነበር። ዋለልኝ መኮንን ከአማራ ልጆች መካከል እንደ ጠማማ የመጥረቢያ እጀታ ሆኖ በማገልገል በሚሊዮኖች የሚቆጠሩ የገዛ ወገኖቹ በዘረኞች እንዲጨፈጨፉ ጥርቂያ መንገዱን ከፍቷል። በመሆኑም የአማራው የመጀመሪያ ጠላቱ ራሱ አማራው መሆኑን ከድርጊቱ ይረዳል። ይህ ማንነትን የመሸሽና የሌሎች ጀሌ የመሆን አባዜ ዛሬም የአማራው ቀለም ቀመስ ትውልድ ባለህበት ሂድ ከመሆን ያልወጣ የዝንጉነት ደዌ እንደሆነም ልብ ይላል። በአንጻሩ ደግሞ አክራሪ ብሔርተኞች አማራው ጨቋኝ ብሔር ነው፣ የኢትዮጵያ አንድነት የተመሰረተው በአማራው የበላይነት ኃይል ነው፣ አማራው የሌሎች ነገዶችና ጎሳዎች ባህል፣ ቋንቋ፣ ታሪክ፣ እምነትና ማንነትን አጥፍቷል፣ የኢትዮጵያ ሕዝብ አንድነት እየተባለ የሚናገረው ውሸት ነው፣ ሕዝቡ የታሪክ፣ የባህል፣ የቋንቋና የስነ ልቦና አንድነት የለውም፣ ኢትዮጵያ የምትባል አገር የብሔረሰቦች እስር ቤት ናት፣ ኢትዮጵያዊነት አማራውን በሌሎች ላይ የጫነው ዕዳ ነው በማለት የራሳቸው ማንነት በአፍ መፍቻ ቋንቋ ልዩነት ላይ መስርተውና ተደራጅተው የኢትዮጵያንና የኢትዮጵያዊነትን መሰረት ነው ባሉት የአማራ ነገድ ላይ በትጥቅ የታገዘ ፕሮፓጋንዳ ቅስቀሳና የዘር ማጥፋት ጦርነት ከከፈቱበት በትንሹ ከ40 ዓመታት በላይ እንደሆነ በግልጽ ይታወቃል። ከእኒ ባለፉት 40ና 50 ዓመታት በዘር ከተደራጁት ድርጅቶች መካከል ሻዕቢያ፣ ህወሓት፣ ኦነግና በኦሮሞ ስር የተቋቋሙት ከ14 የማያንሱ ድርጅቶች እንዲሁም በሶማሌ፣ በአፋር፣ በጉራጌ፣ በሀዲያ፣ በከምባታ፣ በሲዳማና በሌሎችም ነገዶችና ጎሳዎች ነጻ አውጭነት ስም የተደራጁት ከ100 በላይ የሆኑ ድርጅቶች ሁሉም ማለት ይቻላል ጠላታችን አማራ ነው ብለው የተነሱ መሆኑን የታወቀና በተግባርም እየታየ ያለ ህያው እንቅስቃሴ እንደሆነ ማንም ያጣዋል አይባልም። የፖለቲካ ፕሮግራማቸውና ተግባራዊ እንቅስቃሴያቸው ሳይዛነፍ የሚናገረው ይህንኑ እውነታ ነው። ስለዚህ የሌሎች ነገዶች ልሂቃን አማራን ለማጥፋት ሲያሴሩ ከግማሽ ምዕተ ዓመት የማያንስ ጊዜ አስቆጥሯል ቢባል ከሀቁ አይርቅም። የብሔርተኛ ድርጅቶች መሪዎች አማራውን በጨቋኝ ብሔርተኝነት ፈርጀው ብቻውን አቁመው ለመቀጣት የአቅም ውሱንነት እንዳለባቸው ሲረዱ ሌላ አጋዥ ኃይል ማግኘት እንዳለባቸው ተገነዘቡ። ስለሆነም አጋዥ ኃይሉን ለማግኘት የሚያበረክቱት ገጸ በረከትና ሊያሳምኑበት የሚችሉበትን ምክንያት ማቅረብ እንዳለባቸው አመኑ። በዚህም መሰረት የሚሰጡት ገጸ በረከት የኢትዮጵያን ቅምጥ የተፈጥሮ ሀብትና የሰው ጉልበት እንዳሻው ለመበዝበዝና ለመጠቀም ፍላጎት ያለው የውጭ ኃይል መሆን አለበት። ይህንን ካደረጉ የአገሪቱን የግዛት አንድነት ባፈተቱት መልኩ መሸንሸን እንደሚችሉ ተማመኑ። ነገር ግን ከውጭ ኃይሎች ጋር ለመሞዳሞድ ይህን በገጸ በረከትነት መልክ የሚያቀርቡትን የኢትዮጵያን የተፈጥሮ ሀብትና የዜጎቿን ጉልበት በቁጭትና በልክ እምቢ ብሎ የሚሟገታቸው ማን እንደሆነ ሲያጤኑ አንደኛ የኢትዮጵያዊነት ብሔርተኝነት ዋናው ኃይል አማራው ነው። ስለዚህ መመታትና ዘሩ ከምድረ ገጽ መጥፋት ይኖርበታል። ሁለተኛ አማራው የነጮችን የበላይነት አይቀበልም። ምክንያቱም በራሱ ሃይማኖት፣ ቋንቋ፣ ባህልና ታሪክ ይመካል። ሶስተኛ በየካቲት 23 ቀን 1888 ዓ.ም አድዋ ላይ የአውሮፓን ቅኝ ገዢ ኃይል ቅስም ሰብሮ የመለሰ አማራ ነው። ስለዚህ በሚከተሉት የሐሰት መርሆች ላይ ተመርኩዘው የአማራውን ጠንካራ ኢትዮጵያዊነት ለማኮላሸት የዋሃንን የማነሁለያ ስልቶች ነደፉ። አንደኛ ኢትዮጵያዊነት አማራው በሌሎች ነገዶችና ጎሳዎች ላይ የጫነው ዕዳ እንጂ የቀሩት ጎሳዎችና ነገዶች የሚጋሩት የወል እሴት አይደለም።
ሁለተኛ በኢትዮጵያ ውስጥ የሚኖሩት ነገዶችና ጎሳዎች ወይም በእነርሱ አገላለጽ ብሔረ ብሔረሰቦች የአማራው ነገድ እስረኞች፣ አገሪቱም የብሔረሰቦቹ እስር ቤት ናት። በአገሪቱ ህዝብ መካከል የታሪክ፣ የባህል፣ የስነ ልቦናና የደምና የጋብቻ መተሳሰር የላቸውም። ሶስተኛ ኢትዮጵያ የምትባለው አገር በመጀመሪያ ሙሉ በሙሉ ፈርሳ ከዚያ በእኒህ ነገዶችና ጎሳዎች መልካም ፈቃድ እንደገና መሰራት አለባት የሚሉ ናቸው። ላለቅስ ሲሻኝ መታኝ ወይም ሲሻኝ ጢስ ወጋኝ የሆነላቸው ምዕራባውያንም በተለይም በዘመነ አብዮት የአገሪቱ የሶቪየት ህብረት ጥገኛ የሶሻሊስቱ ዓለም ጎራ አባል በመሆኗ የኮሙኒዝምን መስፋፋት አጥብቀው የሚቃወሙ ሀገሮች በተለይም ዩኤስ አሜሪካ ከጸረ አማራና ጸረ ኢትዮጵያ ከሆኑት ቡድኖች ጎን እንዲቆሙ ሁኔታዎች የበለጠ አመቻቸላቸው። በመሆኑም በውስጥ በሻዕቢያ በህወሓትና በኦነግ የጋራ ቅንብር የተንቀሳቀሱ ጸረ አማራ ድርጅቶች በምዕራባውያን ሁለንተናዊ እርዳታና ድጋፍ ኢትዮጵያና የአማራው ነገድ ዛሬ ለሚገኙበት ከችግር ያለፈ የህልውና ጥያቄ ውስጥ እንደከተቷቸው ይስተዋላል። የኢትዮጵያዊነት የወል መገለጫ እሴቶችና ተቋሞች ልክ እንደ አማራ የገል እሴቶች ተቆጥረው እንዲወገዙና አልፎ ተርፎም እንዲፈራርሱ ተደርገዋል። የጨው ክምር ሲናድ ሞኝ ይስቃል፣ ብልህ ያለቅሳል ሆኖ ሞኞቹ የጋራ ቤታቸው ሲፈርስ የአባት ቤት ሲወረር አብረሁረር አይነት የሆነባቸው ሀሳበ ድውያን ወይም ቶሃም በላይም ብሎ ቤቱን በሰዓት እንዳቃጠለው የዋህ ሰው የማፍረሱ ፊት አውራሪዎች ሆነዋል። ኢትዮጵያዊነትን ለመበተን ብቸኛ መንገድ ሆኖ ያገኙትም እስከምንገኝበት ወቅት ድረስ በኢትዮጵያዊነት እንጂ በቋንቋ ትስስር ተደራጅቶ የማያውቀውና ለመደራጀትም እንግዳና ገደል የሆነበትን የአማራውን ነገድ ማጥፋት ቀዳሚው ተግባር አድርገው ይዘውታል። ከላይ እንደተጠቆመው እርሱን ለማጥፋትም መነሻ ምክንያት አድርገው የሚደረድሯቸው ምክንያቶች የሚከተሉት ናቸው። አንደኛ አማራ ገዥና ጨቋኝ ብሔር ነው። ሁለተኛ አማራ ማንነታችንን ያስካደ፣ ቋንቋችንን፣ ባህላችንን፣ እምነታችንና ታሪካችን ያጠፋ ነው የሚሉ ናቸው። የአማራው ምሁራን እነዚህ ምክንያቶችን ውሸትና ፈጠራ መሆናቸውን ችላ ብለው በአንድ በኩል ባለመደራጀታቸው በሌላም በኩል የማርክሲዝምን አስተምህሮ የአማራው ምሁራን እንደ ደረቅ ሀቅ ሲቀበሉት፣ ለሌሎች ነገድ ልጆች ግን የስውርና ዘረኛ ዓላማቸው ማራመጃ ሽፋን አድርገው በመያዛቸው አማራውን በተበታተነ መልኩ ለጥቃት እንዲጋለጥ እንዳደረገው ሁኔታዎች ያረጋግጣሉ። አማራው የወላድ መካን ሆኖ ወይም ወይራ ዶግ ይወልዳል ሆኖበት በተናጠልና በወል ከመገደል፣ ከመታሰር፣ ከስራ ከመባረር፣ ከመሰቃየት ሊታደጉት አልፈለጉም። አልፎ ተርፎም ህይወቱን ገብሮ አጥንቱን ከስክሶና ደሙን አፍስሶ ዘብ ሆኖ ባስከበራት በሀገሩ በኢትዮጵያ በነጻነት በፈለገው ስፍራ እንዳይኖር ከደቡብ ከምስራቅና ከምዕራብ መኖር አትችልም፣ አገር አይደለም፣ ወደ ክልል ሂድ እየተባለ በቋንቋውና በዘሩ ምክንያት ተለቅሞ በመባረር ላይ ይገኛል። የአማራው ምሁራን ይህንን ድርጊት እያዩ እንዳላዩ ሆነው የአገሪቱ ዋነኛ ችግር አማራ ነው ተብሎ የዘር ማጽዳት ዘመቻ ተከፍቶበት እያለ በመሬት ላይ በማይታይ ነገር ግን በእነርሱ አእምሮ ውስጥ ከፍተኛ ግንብ በሰራ ተምኔታዊ ኢትዮጵያዊነት ስም ተሸብበው በአገሪቱ ላይ አሉ የሚባሉትን ችግሮች ሊፈቱት የሚፈልጉ የብሔርተኛ ድርጅቶች የፖለቲካ መሪዎች የአገሪቱ ቁልፍ ችግር ነው ብሎ ባመኑበት መንገድ ብቻ ነው። በሌላ አባባል የአማራ ምሁራን ችግሩን ለመፍታት የሚፈልጉት ችግሩን ፈጠረው በተባለው አስተሳሰብ ማዕቀፍ ውስጥ ብቻ ነው። የሌሎች ነገዶችና ጎሳዎች ልጆች የነገዳችንና ጎሳችን አይነተኛ የችግር ምንጭ አማራ የተሰኘው ነገድ ነው ብለው በነቂስ አምነው በጸረ አማራነት ተሰልፈው የዘር ጥቃት እያደረሱበት እያለ ኢትዮጵያዊነት የኛ አይደለም የአማራው ብቻ የግል ሴት ነው እያሉ በዓለም አደባባይ ድምጻቸውን ከፍ አድርገው በሚጮሁበት ወቅት የአገሪቱን የችግር ቋጠሮ ነው በተባለው መንገድ ችግሩን ለመፍታት መሞከር አስተሳሰቡ በራሱ እንቆቅልሽ የሆነ የችግር ቋጠሮ መሆኑን አለመገንዘብ ነው። ለሌሎቹ ነገዶች ልሂቃን የኛ ችግር አማራ ነው ካሉ አማራን በደመኛ ጠላትነት ፈርጀውታል ማለት ነው። አማራውን በደመኛ ጠላትነት ፈርጀው ሊያጠፉት ከታጠቁት ኃይሎች ጋር ደግሞ ቁጭ ብሎ ለችግሩ መፍትሄ ማፈላለግ እጅግ አስቸጋሪ ነው። ለችግሩ መፍትሄ የሚገኘው ሌሎች ችግራችን ነው ብሎ የፈረጁትን ወገን ሰብሰብ ብሎ በምንና እንዴት ሆኖ ነው አማራውን ለሌሎች ነገድና ጎሳዎች ችግር የሆነው የሚባለው እውነት ነው ወይስ ውሸት ብሎ በመጠየቅ ተገቢውን መልስ ማግኘት ሲቻልና
ለመፍትሄውም አዲስ አስተሳሰብና ወደፊት የሚያራምድ ገንቢ አመለካከትን ስንላበስ ነው። ይህ ሳይሆን እንዲያውም ችግሩን ፈጠረው በተባለው የኢትዮጵያዊነት አመለካከትና አስተሳሰብ መርሆነት የምንፈልጋትን ኢትዮጵያ የሚያስጠብቅልን አይሆንም። ለዚህም አማራው የሚፈልገው ኢትዮጵያና ኢትዮጵያዊነት እንዲጠበቁ ከፈለገ የማስጠበቂያ መንገዱ ያለው ሁለንተናዊ ሀብት ሰብሰብ አድርጎ ኢትዮጵያዊነትን ከሚፈታተኑ ኃይሎች በአደረጃጀት ቢቻልቆ አሊያም ቢያንስ አቻ ሆኖ መገኘት ሲቻል ብቻ ነው። ኢትዮጵያ የምትባል ሀገርና ኢትዮጵያዊ የሚባል ዜጋ መኖር የሚችሉት አንዱ አጥቂ ሌላው ተጠቂ፣ አንዱ አባራሪ ሌላው ተባራሪ፣ አንዱ አሳዳጅ ሌላው ተሳዳጅ ሆኖ አይደለም። ኢትዮጵያና ኢትዮጵያዊነት መኖር የሚችሉት የችግሮቻችን ሁሉ ምንጭ ሆነው በግለሰቦች ፈላጭ ቆራጭነት የሚዘወር የአገዛዝ ስርዓት ሲወገድ ብቻ ነው። በግለሰቦች አምባገነናዊ አገዛዝ ከመማቀቅ ተላቀን ስልጣን በህዝብ ነጻ ፍላጎትና ተሳትፎ ከሚደረግ ምንጭ ሲመነጭ ሰዎች በዘራቸው ሳይሆን በሰብአዊነታቸው አስፈላጊው አክብሮት ሲቸራቸው መንግስታዊ ኃላፊነት በፖለቲካ ሽርክና ሳይሆን በችሎታና በውድድር ሲያዝ አንዱ የሌላውን ህልውና የመኖር መብትና ነጻነት አውቆ ሲቀበል ግለሰባዊ ነጻነትና የግል ሀብት ባለቤት መብቶች ህጋዊ ጥበቃ ሲያገኙ ዜጎች በአገራቸው በየትኛውም ስፍራ ተዘዋውረው የመኖርና የመስራት መብታቸው ያለ አንድ ገደብ ሲከበር ለኢትዮጵያ አንድነትና ነጻነት ዋጋ የከፈሉ ዜጎች ተገቢ የሆነ እንክብካቤና ክብር ሲያገኙ ያኔ ኢትዮጵያ የምትባል ሀገርና ኢትዮጵያ የሚባል ዜጋ አሉ ብለን አፋችንን ሞልተን መናገር እንችላለን። ዛሬ በሌለበት ሁኔታ ውስጥ እንደገና ከጥንታዊ ጎሳ አኗኗር እስከ 20ኛው ክፍለ ዘመን አስከፊ ዘረኛ አገዛዞች ናዚዝም፣ ፋሺዝም፣ አፓርታይድ የሚል አስከፊ ወያኔ አገዛዝ በኢትዮጵያ ሰፍኖ ያለ ስለ ኢትዮጵያና ኢትዮጵያዊነት መኖር መናገር የችግራችንን ክብደት ካለመገንዘብ የመነጨ ነው። ዛሬ ኢትዮጵያ አለች ያሉ የሚናገሩ ሰዎች ኢትዮጵያ የተባበሩት መንግስታት ድርጅትና የአፍሪካ አንድነት ድርጅት አባል ሀገር ሆና ያስመዘገበችውን የግዛት ስፋትና አዋሳኞች የዘነጉ እንደነ አጼ አምደ ጽዮን እነ አጼ ሰርጸ ድንግልና መሰሎቻቸው የነበሩት ራዕየ ሰፊ መሪዎቻችን ያስረከቡንን የኢትዮጵያን ውርድና ቁመት የማያውቁ በጥቅሉ የታሪክና የጂኦግራፊ ማይምነት የጋረዳቸው ብቻ ናቸው። የኢትዮጵያና የኢትዮጵያዊነት መሰረቱ ባህረ ነጋሽ ተገንጥሎ አገራችን የ1000 ኪሎ ሜትር እርዝማን ያለውን የቀይ ባህር ምዕራባዊ ዳርቻ ባለቤትነት መብቷን ባጣችበት ከ5 ሚሊዮን ሄክታር በላይ ለምና ድንግል የእርሻ መሬቷ ከዜጎቿ ተነጥቆ ለቱርክ፣ ለህንድ፣ ለቻይና፣ ለግብጽ፣ ለሳውዲ አረቢያና ለጅቡቲ ለ99 ዓመታት በሊዝ በተሸጠበት ከ80,000 ስኩዌር ኪሎ ሜትር ስፋት የማያንስ የአገሪቱ ምዕራባዊ የወሰን ዳርቻ ለሱዳን በተሰጠበት የኢትዮጵያዊነት መታወቂያ የሆነችው አረንጓዴ ቢጫና ቀይ ሰንደቅ ዓላማችን በላዩ ላይ የሰይጣን አማኞች ምልክት በሆነው የፔንታግራም ምስል በተበረዘችበት አልፎም ተርፎም አንድ የነበረው የሀገራችን ሰንደቅ በ9 በተተካበት ሁኔታ ኢትዮጵያ አለች ማለት የነበረንን ከመናገር ያለፈ የአሁኑን ነባራዊ ሀቅ የሚገልጽ አይደለም። ኢትዮጵያም የለችም። አለመኖሯም ሟቹ የወያኔ መሪ መለስ ዜናዊ እንዲህ ሲል አረጋግጦልን ነበር። ኢንዱስትሪው በቱርኮች በህንዶችና በቻይናዎች በተያዘበት አገር አለ ማለት አይቻልም። በዚህ ከቀጠልን ከጥቂት ዓመታት በኋላ አገር አልባ እንሆናለን በማለት በህይወቱ የበመጨረሻ ቀናት ሀቁን ተናዟል። በግልጽ እንደሚታወቀው አማራው ኢትዮጵያዊ በሆኑ ጥያቄ ውስጥ የሚገባ አይደለም። ኢትዮጵያ አይደለህም ያለውም የለም። ሆኖም የሌሎች ነገዶችና ጎሳዎች ልሂቃን የሚሉት ኢትዮጵያና ኢትዮጵያዊነት የአማራው እሴቶች ናቸው። ኢትዮጵያዊነትን በእኛ ወይም ሌሎች ነገዶች ላይ የጫነብን አማራው ነው። በሌላ አባባል ብሔርተኞቹ ድርጅቶች የሚያራምዱት ግልጽ አቋማቸው ኢትዮጵያዊ ለመሆን ለመደራደር ዝግጁ የምንሆነው አማራው በእኛ ላይ ያደረሰውን ሁለንተናዊ ኪሳራ አሜን ብሎ ሲቀበልና ከኛ በታች ሆኖ ሲገዛልን ብቻ ነው። ያለበለዚያ እስከዛሬ አማራ ያስጠበቃት ሀገር ለኛ ምናችንም አይደለችም። እኛ ትግራዋይ፣ ኦሮሚያዊ፣ ኤርትራዊ፣ ሲዳማዊ፣ ሀዲያዊ፣ ጉራጌያዊ፣ ከምባታዊ ወዘተረፈነን ነው። ይህንን ማለት ብቻ ሳይሆን የየራሳቸውን ሰንደቅ ዓላማ ሰቅለው ኢትዮጵያዊነትን ክደዋል። ስለሆነም
አማራው በአማራነቱ መደራጀት የለበትም የሚሉ ኢትዮጵያዊ እንጂ አማራ አይደለንም ባይ ምሁራን አመለካከታቸው እኒህን ነባራዊ ሁኔታዎች ከግንዛቤ ያላስገባ መሆኑን ሊያጤኑት ይገባል። ይህ አይነቱ የየዋሃን አቋም በኢትዮጵያዊነት ፍቅር የተመላ ሆኖ ከመታየት ውጪ ለአማራ ጥቃት የማይደርስ በአንጻሩ አማራውን ለከፍተኛ ጥቃት ፍጅት የሚያጋልጥ በመሆኑ ከቻሉ በአማራው ስም የተደራጁ ወገኖችን ቢረዱ ካልቻሉና ካልፈለጉ ደግሞ ቢያንስ ተደራጅተው ለአማራው መብት የቆሙ ኃይሎችን እንቅፋት ባይሆኑባቸው ይመረጣል። ሊነጋ ሲል ይጨልማልና ዛሬ በአማራው ማህበራዊ ፖለቲካዊና ኢኮኖሚያዊ ህይወት ላይ ያጠላው ድቅድቅ ጨለማ ነገ በእውነተኛ የአማራ ልጆች ትግል ጨለማው ሲገፈፍ ለትዝብት እንዳንጋለጥ ብርቱ ጥንቃቄ ማድረግ ያለብን መሆኑን ማስገንዘብ አጉል ድፍረት አይደለም። ስለዚህ አማራነትን ክዶና ዋርዶ ኢትዮጵያዊ ነኝ ማለት የቆሙበትን መሬት አለማወቅ ብቻ ሳይሆን ችግር ነው በተባለው መንገድ ችግሩን ለመፍታት ከመሞከር የማያልፍ ከዚያም በላይ ችግሩን ማባባስ መሆኑን አለመረዳትም ነው። የኢትዮጵያ ችግሮች የሚፈቱት አማራው ራሱን አውቆ ህልውናውን ለማስጠበቅ የበቃና የማይገፋ ኃይል ሆኖ መውጣት ሲችል እንዲሁም ሌሎች እርሱን ለማጥፋት የተነሱ ኃይሎችን ሊያጠፉት እንደማይችሉ እንዲገነዘቡ ሲያደርግ ብቻ ነው። ይህ ገሃድ እውነታ ደግሞ የአማራውን መደራጀት የግድ አስፈላጊ ያደርጓል። ዓለማችን የምትገዛው በተደራጀ ኃይል ነው። መደራጀት ማለት ደግሞ ከሀሳብ አንድነት የሚነሳ ሆኖ የመረጃ፣ የእውቀት፣ የገንዘብ፣ የሰው ኃይልና የድርጊት እንቅስቃሴን በተቀናጀ መልኩ ለውጤት የሚያሰልፉበት የብቃት መገለጫ ነው። ይህን ለማድረግ ደግሞ አማራው ሁለንተናዊ አቅምና ችሎታ እንዳለው ይታወቃል። ያጣው መሰረታዊ ነገር የአብዛኛዎቹን የአማራውን ልሂቃን ፖለቲካዊ ፈቃደኝነት ነው። ሆኖም በጥቂቶችም የአማራው ልጆችም ቢሆን የመደራጀቱ እንቅስቃሴ ተጀምሯል። የጊዜ ጉዳይ ካልሆነ በስተቀር የተጀመረ ነገር ከዳር መድረሱ የማይቀር ነው። አማራው ተደራጅቶ በቅድሚያ ህልውናውን ያስጠብቃል። ቀጥሎም የኢትዮጵያን ዳግም ትንሳኤ እውን ያደርጋል። አማራን ከፈጽሞ ጥፋት እንታደግ። ፈለገ አስራት የትውልዳችን ቃል ኪዳን ነው። ሞረሽ ወገኔ የአማራ ድርጅት ናጅትበት የወንዱማ ነገር መቼም አላምሮበት ረበለው 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 ኧረ ደመን ማነው ደመን ማነው ኧረ ተንተ ሰው ተወኝ ግፍ በዛ ኧረ ደመን ማነው ኧረ ተንተ ሰው ተወኝ ግፍ በዛ አብሮ አይሰነብትም ስልጣንና ቲያዛና ኧረ በለው ኧረ በለው ኧረ በለው ኧረ ደመን ማነው ደመን ማነው መቀነት የላት ፍቅር ቁርጥ ነው ዘንድሮ ኧረ ደመን ማነው መቀነት የላት ፍቅር ቁርጥ ነው ዘንድሮ መሄድ ይሻለኛል ከማይረባ ኑሮ ነው ኧረ በለው ራፍ የተስፈረፈው ኧረ በለው ኧረ ደመን ማነው ደመን ማነው ቢከፋኝ ወጥቼ በመንከራተቴ ኧረ ደመን ማነው ቢከፋኝ ወጥቼ በመንከራተቴ ሁሉም ሰው ጠየቀኝ ወይኔ ሴትነቴ ነው ኧረ በለው ኧረ በለው ኧረ ደመን ማነው ደመን ማነው ፍቀድልኝ ልምጣን ኧረ በለው ጫካውና ዱሩ ኧረ ደመን ማነው ፍቀድልኝ ልምጣን ጫካ
ወዳጆች በኔ ላይ ካሰሩና ኧረ በለው ኧረ ደመን ማነው ደመን ማነው ወይ ገለዋለው ካለ ዛሬሞች ኧረ ደመን ማነው ወይ ገለዋለው ካለ ዛሬሞች እስከ መቼው ድረስ አንገቴ እንደፍቻና ኧረ በለው ኧረ ደመን ማነው ደመን ማነው መሬቴን ረሳው በሬን ጥመደው አንተ ምን አለብህ መሬቴን ረሳው በሬን ጥመደው አንተ ምን አለብህ በሰኔ በግንቦት ዘር ካላለቀብህ ኧረ በለው ኧረ በለው ኧረ በለው ኧረ በለው ኧረ ደመን ማነው ደመን ማነው አሞራው ተከፋን ዋሲል ሰማሁት ኧረ ደም ጥራኝ አሞራው ተከፋን ዋሲል ሰማሁት እንዳሸው እንዳይበር ጊዜ ከፍቶበት ኧረ በለው ኧረ በለው ኧረ በለው ኧረ ደመን ማነው ደመን ማነው ጓዜን ጠቅለል ጠቅላል ገንዘቤን በኪሴ ኧረ ደመን ማነው ጓዜን ጠቅለል ጠቅለል ገንዘቤን በኪሴ ከገደልኩ ጠላቴን ከሞትኩም ራሴን ኧረ በለው ኧረ በለው ኧረ ደመን ማነው ደመን ማነው ማቻወቁኝና ናይባ መወለዴን ጎንደር መወለዴን መቻወቁኝና ናይባ መወለዴን ጎንደር መወለዴን እነሱ ያወቁ ብቻ መሰደዴን ኧረ በለው ኧረ በለው ኧረ በለው ራፍ የተስፈረቀው በተበላው ሰው በዚያ ሁለት በዚያ ሸታታ I
ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች የሚያስተላልፈውን ዝግጅት ይቀጥላል። የተከበራችሁ አድማጮቻችን ተከታይ ዝግጅቶቻችንን እንድትከታተሉልን እየጋበዝን ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን። ለበላይ በልጅጉ ለቦይታን አለለት ለኔም ሷን ሰጠኝ ጎጃም ብር ይውጣለት ለበላይ በል መርቆይ ሰጠኝ መርቆይ ሰጠኝ እሷን ያለው እንደ ፋር ጎበዝ ጀግናውን አሳዩኝ እስቲ የታለን የነኛ ያለውን ጎበዝ የነኛ ያለህ ጀግና የነኛ ያለህ ጎበዝ የነኛ ያለህ ጀግና የነኛ ያለህ እኔ ነኝ 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 ያለህ የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ እኔ ነኝ ያለ ይሞክረኛል